ወራህመቱላሂ ወበረካቱ የተከበራችሁ የፕሮግራማችን ተከታታዮች ይህ ጉዳያችን የተሰኘው ፕሮግራማችን ነው። ጉዳያችን የተሰኘው ፕሮግራማችን እንግዲህ ከባለፈው ሳምንት ጀምሮ በተለይ ደግሞ በመጅሊስ ዙሪያ የአንዳንድ ነገሮችን እያነሳን እየተወያየን ያለነው ዛሬም እንግዳለኝ እንግዳዬ ሀጂ አብዱሰላም አሊ ይባላሉ። ለሁለተኛ ጊዜ በእንግድነት ስለተገኙ ከልብ አመሰግናለሁ። ባለፈው ሳምንት ፕሮግራማችን እንደተከታተላችሁት እንግዲህ በተለይ በሐጅና ኡምራ ዙሪያ ምን አይነት ስህተቶች ተሰርተዋል የሚሉትን ነገር ነበር እየነቀሱ በማስረጃ በተደገፉ ወረቀቶች ሲያቀርቡልን የነበረው። እንግዲህ ከዚህ ተነስተን በተለይ በ2008 እና 2009 ብቻ የባከኑትን ለማስታወሻነት አነሳላችኋለሁ። በ2008 አላግባብ 252 ሰዎች ወደ ሐጅ ሄደዋል። እያንዳንዳቸው ከነ አበላቸው 140 ሺህ ብር ያገኛሉ ተብሎ ቢታሰብ 35 ሚሊዮን 280 ሺህ ብር ነው የሚመጣው ማለት ነው። እንደዚሁም በቀጣዩ አመት መሻሻል ሲገባው እንዲሁም ቁጥሩ ጨምረው ወደ 426 ሰዎች ያላግባብ እንዲጓዙ ተደርገዋል። እነዚህንም በ140 ሺህ ብር ስናሰላቸው 59 ሚሊዮን 640 ሺህ ብር አካባቢ ይመጣል ማለት ነው። ይሄንን እንግዲህ ሁለቱን አንድ ላይ ደምረን የምናገኘውን ውጤት እንደዚሁ ለሁለት ስናካፍለው 47 ሚሊዮን ነው የሚመጣው። ሁለቱን በአንድ ላይ ስናደምረው በሁለት አመት ውስጥ ብቻ 94 ሚሊዮን 920 ሺህ ብር ባክኗል ማለት ነው። በዚህ አላግባብ በሚሄዱ ተጓዦች ማለት ነው። 94 ሚሊዮንን ለሁለት ስታካፍሉት 47 ሚሊዮን 460 ሺህ ብር ይሆናል። ይሄንን ደግሞ ለ365 ቀናት ስናካፍለው በየቀኑ በመጅሊስ ግቢ ውስጥ 130,027 ብር ከ39 ሳንቲም በየእለቱ በየቀኑ እየባከነ ያለበት ሁኔታን ገልጸውልናል። ዛሬ የምናወራው ከዚሁ ከመስጂዱ ሳንወጣ ሐጅና ዑምራን እናልፈዋለን። ከዛ በፊት አንዳንድ ቀር የምንላቸው ነገሮች አይተን ስለ ብልሹ አሰራር በመጅሊሱ ውስጥ በቅጥር ግቢ ውስጥ ያለ ብልሹ አሰራር ምን ይመስላል፣ ኪራይ ሰብሳቢነት አለ ይላል በጥናታቸው የሐጂ አብዱሰላም ጥናት ባቀረበው ጽሁፍ ማለት ነው። ኪራይ ሰብሳቢነት በዚህ ግቢ ውስጥ በጣም ጎልቶ ይታያል ይላሉ። ለዚህ ደግሞ ደንብ መጣስ የተመቸ አድርጎላቸዋል። ኪራይ ሰብሳቢ ለመሆን ደንብ እየተጣሰ ስለሚሰራ ደንብን እንደፈለጉ ደንቡ በተቀመጠበት መሰረት ሳይሆን እሱ በማያዘው መሰረት በራሳቸው ፍላጎት መስራታቸው ኪራይ ሰብሳቢነት እንዲነግስ አድርጓል የሚላለ። ይህንን ነው በትኩረት መጀመሪያ የምናየው። ከዛ በፊት ግን አጠር ያለች ደቂቃ ትኖረናለች። ሐጅ ላይ ቀረ የምንለው ለምሳሌ ሐጅና ዑምራ በህግ ከአንድ ሐጃጅ ሊያገኝ የሚገባው ትርፍ ምን ያህል ብር ነው? ምን ያህል ብር እያተረፈ ነው ከሚለው እንጀምር። ቢስሚላህ በጣም ጥሩ። እንግዲህ ምንድነው ሐጅና ዑምራን ያው ባለፈው አይተነዋል። ነገር ግን እዛ ጋር ያልተካተቱ የምንላቸው ነገሮች አሉ። አንደኛውና ትልቁ መጠቀስ ያለበት ሐጅና ዑምራ ላይ ሰዎች አልጋ እንዲያዝላቸው ወይም ደግሞ አልጋ ተከፍሎ እንዲተኙ ይደረጋል። ነገር ግን በ2009 ይመስለኛል ለ24 ሰዎች አልጋ ከተያዘ በኋላ እንደገና አባጅፋር እንዲያድሩ ተደርጎ በነፃ መጀመሪያ ላይ በእነሱ ውልተው ተከፍሏል፣ ገንዘብ ወጪ ተደርጓል። ከዚያ በኋላ ግን ወደ አባጅፋር ደግሞ ነፃ ነው፣ አባጅፋር ነፃ ነው። ስለዚህ በዛ ምክንያት ጠቅላይ ምክር ቤቱ በ24 ሰዎች ምክንያት ቅድሚያ የከፈለው 500 ምናምን ሺህ ብር በላይ እንዲከስር ተደርጓል። ደብዳቤ አቅርቤያለሁ። እንዲከስር ተደርጓል ሲባል እንግዲህ ያ ነገር ተከፍሎ ነው ወይስ ደግሞ ወደ ግለሰቦች ኪስ ገብቶ ነው? ገንዘቡ ለባለአልጋዎች ተከፍሏል፣ ለባለ ሆቴሎቹ። ስለዚህ ተቆርቋሪነት የኔ ባይነት የለም። በቃ እንደፈለገ ነው የሚከደው፣ እንደተፈለገ ህግን ተከትሎ ሳይሆን ግለሰቦች በፈለጉ ስለሚሾፍረው ነው። ይህ ብልሹ አሰራር ውስጥ ልናየው ምንችለው በዛ ውስጥ ልናየው እንችላለን። ሌላው ከዚሁ ጋር ተያይዞ አንድ ሁጃጅ እንግዲህ እንደ ደንባችን ምንድነው 7000 ብር ነው እኛ እናገኛለን ብለን ከአንድ የሰርቪስ ልክ እንደ ኤጀንሲዎች አሁን የአገልግሎት ክፍያ እንደሚቀበሉት እኛም 7000 ብር እናገኛለን ብለን እናስባለን። 7000 በ8000 ማለት ነው። 7000 በ8000 56 ሚሊዮን ይመጣል። ነገር ግን እዚህ ጋር የሚደረገው ምንድነው በውስጥ ታዋቂ የሚባል ነገር አለ። በተለያዩ የወጪ ቀዳዳዎች ላይ ብሬክ ዳውኑ ይሰራና ገንዘቡ ይገባል። እኛ ግን የምናገኘው ሲተሰላ 16000 ብር ነው። ስለዚህ 9000 ብር እየሰረቅን እንደገና ሌላ ቲፎዞ ለማብዛት ደግሞ ሌላ ነገር እንፈጥርበታለን ማለት ነው። በዛ 9000 ብር ሌሎች ሰዎችን ህገ ወጥ የሆኑ ነገሮችን እንሰራበታለን። ለግለሰቦች ድጋፍ ሐጂ
ለሚሄዱ ሰዎች እንደገና ተመልሶ ኪስ የሚገባ ማስረጃ እኮ አቅርቤያለሁ በግለሰቡ ኪስ እኮ የገባ እኮ ደረሰኝ አቅርቤያለሁ በግለሰብ አካውንት የገባ አቅርቤያለሁ ስለዚህ እንደነዚህ አይነት አሰራሮች አሉ ያንን ትክክለኛ ማስረጃ ከተፈለገ በ2009 ባቀረብነው አመታዊ ሪፖርት ላይ ከሐጅና ዑምራ የተገኘው ገቢ 137 ሚሊዮን የሚል አለ ከየት መጣ 7000 የምናገኝ ከሆነ 56 ሚሊዮን አሁን ግን እጥፍ ከ90 ሚሊዮን ብር በላይ ወደ 100 ምናምን ሚሊዮን ብር ነው በየአመቱ ይሄ በድብቅ የሚሰራ ስራ ነው እማይት እዚህ ጋር ምንድነው የኢትዮጵያ አየር መንገድ ላይ ብቻ ነው ዋጋ መጨመር ማንችለው የሀገር ውስጥ ኦፕሬሽን ስለሆነ ሰው ስለሚያውቀው ግለሰቦችም ስለሚሄዱ ስንት ከፍላችሁ ወዲያችሁ ስለሚባል በዛ መልኩ ስለሆነ ይሄን የመሰለ የገዘፈ በጣም ህገወጥ የሆነ ህጋዊ ያልሆነ ሌብነት የተንሰራፋበት አንዱ ሚሰር በእኛ ሰርቀን እንደገና ለሌሎች ደግሞ እንጋብዝበታለን ይሄ 256 252 356 ምናምን ይያልኩ ምልህ እኮ ይሄን ከዚህ እየተዘረፈ የሚሄድ ገንዘብ ነው ስለዚህ ይሄ ለብክነት ይዳርገናል ነው ይሄ ደግሞ በበጀት የጸደቀ አይደለም በደንባችን ላይ የለም ጠቅላላው ጉባኤ ያላጸደቀውም ነው የኔ በግለሰቦች ፍላጎት ተነሳሽነት የተወሰነ ምናልባት ጠቅላላ ጉባኤውን ሳያውቅ ጠቅላላ ጉባኤው ተጠርቶ ስንት ነው አንድ ሁጃጅ ለአመት የበድብከው ብትባል አያውቀው ለምን እንዲህ አይነት ነገር ግልጽ አይፈቀድለትም ተቀናቃኝም ካለ ሊመታ ይችላል ከዛም ክልል ላይ ያደራጅብሃል አዎ ክልል ላይ ያደራጅብሃል ከክልል ስራ አስፈጻሚ ጠንከር ያልክ ሰውን ስለዚህ 7000 ብር 9000 ብር አላግባብ ከያንዳንዱ ሁጃጅ እየተወሰደ ሁጃጁ በየጊዜው ገንዘብ በዛብኝ ሮሮ ያቀርባል አንድ ተጨባጭ ማስረጃ ልስጥ የኦሮሚያ እስልምና ጉዳይ ጠቅላይ ምክር ቤት ከፍተኛ ፕሬዚዳንት ሻህ አህመድ ዛኪር የሚባለው በዚህ ጉዳይ ላይ ጻፈ አብዛኛው ህዝብ የሚሄደው ከኦሮሚያ ነው ስለዚህ ህብረተሰቡ መጎዳት የለበትም 75000 ብር መሆን አለበት ተባለ ያን ሰውዬ በጃዙር አስተበተቡና በጉባኤው ሳይሆን በስራ አስፈጻሚ ታግዱ አሁን እንደኔ ቁጭ ብሎ አይኑን አፍጦ ይጠብቃል ልብ በል ለምን ሁጃጁ በየጊዜው ገንዘቡ እየጨመረ ሲሄድ ችግር ይገባል አቤቱታ ያቀረበ ይሄዳል የዶላር የሪያል ሌሎች ሳውዲ ውስጥ ይሄ በመንግስት የሚጨመሩ ጥቅማጥቅሞች ጭማሪዎች እንዲያለ ሆነው እኛ ጋር ግን አላስፈላጊ የሆነ ነገር ይሄ ነገር በህግ ተሻሽሎ ኦፊሻሊ ህዝብ አውቆት ቢሰራ ጥሩ ነው ነገር ግን በድብቅ ስርቆት ያካሂዳል ነው ይሄን ደግሞ ትክክለኛ ማስረጃ መሆኑን ስንት ነው የምታገኙት ብላችሁ ብትጠይቋቸው 7000 ነው የሚሉት ሆይራዝ ግን 56 ሚሊዮን ነው የሚመጣው ሪፖርቱ ላይ ግን የቀረበው 2009 ላይ ገቢ ተብሎ 137 ሚሊዮን ብር በላይ ነው ስለዚህ ለዚህ ማስረጃ የሚሆን ነገር አቅርቤበታለሁ መቀጠል ይቻላል ስለ ሐጅ እንግዲህ ቀደም ሲል የተረሱ ያላችሁን ነገር ለማስታወስ ያህል ነው የተመለስነው ዛሬ ወደ ቀደም ሲል ወደገለጽኩላችሁ ነው ሄደው በነገራችን ላይ ኩራን ተመልካቾቻችን የዚህ ፕሮግራም ዓላማ ማንንም ከማውገዝ ወይ ማጣላት አይደለም ዓላማችን እየተሰራ ያለ ስህተት ካለ ስህተቱ መጥራት አለበት ነው ስህተት የለም የሚል ደግሞ በዚህ ጉዳይ ላይ የቀረበው ነገር ሐጂ አብዱሰላም አሊ ያቀረቡት ትክክል አይደለም የሚል ሰው መድረካችን ቢሮአችን ለእናንተ ክፍት ነው ፊት ለፊት ቁጭ ብሎ መወያየት ይቻላል አሁን ሐጂ አብዱሰላም በጥናታቸው ያቀረቡትን ትክክል አይደለም ብለው ያመኑትን ነገር ወደናንተ ያደረስን ነው ይሄንን ማስተካከል እችላለሁ ነው ትክክል አይደሉም እሳቸው የሚል ደግሞ በራችንን ክፍት አድርገናል እስቲ ወደ መጅሊሱ ብልሹ አሰራር ብለው ወደ ጠቀሱት ነገር እንሂድ ኦኬ እንግዲህ መጅሊስ ያው እንደሚታወቀው የመጅሊሱ ከፍተኛ የስልጣን አካል ጠቅላላ ጉባኤው ነው ጠቅላላ ጉባኤው የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት መጨረሻው የስልጣን አካል ሆኖ ይያለ በህገ ደንቡ ስራ አስፈጻሚ ኮሚቴው ደግሞ ከ9 ክልሎችና ከሁለቱ ከተማ አስተዳደሮች አንድ ሰው ተውጣጦ በ11 የስራ አስፈጻሚ ኮሚቴ አባላት የቀን ተቀን ስራዎችን ይሰራሉ ይሄ ስራ አስፈጻሚ ኮሚቴ አባላት ግን ሲሰራ ከጠቅላላ ጉባኤው ውሳኔ ውጭ መሄድ አይችልም እኛ ቤት ግን የዛ አይነት ነገር የለም አብዛኛው የምክር ቤቱ ስራዎች የሚሰሩትና ከፍተኛ ውሳኔዎች እየተወሰኑ ያሉት ብሎም በአጠቃላይ ምክር ቤቱ እየተመራ ያለው በመተዳደሪያ ደንቡና በውስጥ ደንቡ መሰረት ወይንም ስራ አስፈጻሚ ውሳኔ መሰረት ሳይሆን በስራ አመራር ኮሚቴው በተለይም በዋናነት በፕሬዝዳንቱና በዋና ጸሐፊው ላይ ያጠነጥናል እነሱ እንደፈለጉ የሚቀለባብሱት እንጂ የጠቅላላ ጉባኤውን ውሳኔ ይዞ የሚሽከረከር አንድም ስራ ተሰርቶ ያቀም አብዛኛው ሲጣስ ይታያል የተወሰኑ አሉ አብዛኛው ግን በአብዛኛው ተጥሶ ይታያል ስለዚህ ይሄ አንዱ ይሆናል ማለት ነው ጠቅላላ ጉባኤ ያጸደቀው ዕቅድና በጀት በከፊል ነው ተግባራዊ የሚደረገው የጉባኤ ውሳኔዎች ተግባራዊ ሲደረጉ አይታዩም እንደተፈለገ ነው
ተሰባስባችሁ በጉባኤ ይዛችሁ ተወያይታችሁ የወሰናችኋቸው ነገሮች ተግባራዊ አይደረጉ ጉባኤው በአመታዊ ጉባኤ ላይ አጽድቆልናል በጀትም እቅድም ምንም ያንን ነው ተንተርሰን መስራት ያለብን ነገር ግን እዚህ ያቀርነውን ወደ ጎን ትተን ያላቀርነውን ደራሽ በሆኑ ስራዎች ላይ እንጠመዳለን ድንገተኛ ያ ደግሞ የጠቅላይ ምክር ቤቱን የልማት እንቅስቃሴ እያዳከመው ሄዳል ፈንክሽናል መሆን ከቅድ ውጪ ስለሚያደርገው ማለት ነው የጉባኤ ውሳኔዎች ተግባራዊ ሲደረጉ አይታዩም በጉባኤ ያልጸደቁ ቅዶችና ያልተያዘ በጀት ርዕሶች ተግባራዊ ሲሆኑ ይታያል ቅድም ያልኩ ማለት ነው ቲፎዞ ለማብዛት ሌሎችን ለማብዛት ሲባል የተለያዩ የውጭ ቀዳዳዎችን በመፈለግ ወደዛ ነው የሚያስገቡት ስራዎችን ወደ ታሰበለት ወደ ልማት ስራው አይደለም ቲፎዞ ማብዛት ምንድነው ቲፎዞ ማብዛት ማለት ለምሳሌ አሁን ከተመረጡባቸው አካባቢዎች የሚመጡ ሰዎች አሉ ድጋሚ ለመመረጥ በሚቀጥለው ምርጫ ሲደረግ ታሳቢ እንዲያጠሩ እንደሰሩ ተደርጎ ወደዛ የማተኮር ወደ አንድ ጎጤ ማተኮር ወደ አንድ አካባቢ የማተኮር ለሁሉም ክልሎች ሳይሆን ለምሳሌ ኦሮሚያና ቤንሻንጉል ላይ ብቻ መገለጫ ለስጥ 538 ሺህ ብር ለቤንሻንጉል አካባቢ ተመደበ 1 ሚሊዮን ብር ለጅማ ወጣ ምንድነው ይሄ ጅማ ላይ መስጊድ ሊገነባ ቤንሻንጉል ላይ መስጊድ ሊታደስ ቀጠለና ወደ አማራ ክልል ሄደ ምክንያቱም አማራ ክልል ጸሐፊው ምክትሉ ነው ቤንሻንጉል ዋና ጸሐፊው ነው ኦሮሚያ ፕሬዚዳንቱ ነው ወደ እነዚህ ነገሮች ያጠነጠናል አፋርስ ሶማሌ የለም እዛ ላይ የለማ እነሱ የራስ ስልጣን ቦታ ላይ ያሉ ሰዎች ስለሌሉ መበደል አለባቸው ነው ህጉ አይፈቅድም ተሰራን እኩል ነው እንደውም እኮ መጅሊስ መስጊድ አይገነባም ገንብቶም አያውቅም በገነባቸው ይሄ የለም ከገነባም ደግሞ በሁሉም በኩል መታየት አለበት ላንዲ ጎል ነው የእንጀራ ልጅና ልጅ የሚባል አሰራት አለቀ እነሱ ግን እንደዚህ አይነት ነገር ይሄን የመሰለ ያ ምንድነው ለቀጣው ምርጫ በጣም ከሚገርምህ ባለፈው ጊዜ የዛሬ ስንት ዓመት እንደሆነ ምርጫ እናራዝማለን ተብሎ ተነሳ ምርጫ እናራዝማለን ብሎ ሲነሳ አንድ የሥራ አስፈጻሚ ኮሚቴ አባል ተቃወመ ጊዜው አይደለም አሁን አይደለም ምርጫው መጨረሻ ላይ ግን እነሱ ያሉት ምንድነው እኛን የሚቀናቀኑትን ኃይሎች ካበረርን ለቀጣይ 20 እና 30 ዓመታት እኛ እንኖራለን ወንበራችን ይኖራል መነቃነቅ የለብንም ብለው የሚያስቡ ሰዎች ናቸው ስልጣን በካርድ መሆኑን አላወቁትም ስለዚህ የተበላሸ አሰራር ከዚህ ይጀምራል ገና ለ2000 ምናምን ዓመት ለሚቀጥለው ምርጫ እነሱ እዚሁ ነው እየተዘጋጁ ያሉበት ቲፎዞ የማብዛት ይሄን የመሰለ ነገር አለ ብልሹ አሰራርን ስናይ ያያይዘው ይሄ ክራይ ሰብሳቢነት ደንብ መጣስንም አንድ ላይ ነው የሚያነሱልን ልመጣ ነው ያለ ስራ ድርሻ ጣልቃ ገብነት አለ እኔ ለምሳሌ እንደ ዘርፍ ኃላፊ ነኝ ራሴን ችዬ ከርኩኝ ለነሱ አይመቻቸውም ሌላውም እንደዛው ስራዎችን በሞኖፖሊ መያዝ እኛ ብቻ ነን የሚል ነገር ስራዎች ሲሰሩ ጉባኤ ያጸደቀውንና እቅድና በጀቱን ሳይከተል ያው ቅድም የገለጽኩት ነገር ማለት ነው የሥራ አስፈጻሚ ኮሚቴ አባላትን እንደ ኮሚቴም ሆነ እንደ ዘርፍ ኃላፊዎች አለማየት ይሄ አንደርማይን አድርጎ በቃ ንቀት እኛ ብቻ ነን እኔ ያልኩህን ብቻ ተቀበል አንተ የምትለው ነገር ተገቢ አይደለም የሚል ነገር አለ ስለዚህ ይሄ አንዱ ነው ለምሳሌ በበታይ ሰራተኞች ፊት ስራ አስፈጻሚዎችን መገልመጥ ማሸማቀቅ ልክ እንትን ስትል አንገትህን እየደፋህ ሞራል መንካት በሰፊው የሚታይበት የዘርፍ ኃላፊዎች የተሰጣቸውን ተግባርና ኃላፊነት በአግባቡ እንዳልተወጡ ማሳየት ወይም ስራዎችን አላግባብ መምራትና መከታተል አለ በውሳኔ አሰጣጥ ላይ ያላቸውን ተሳትፎ በእጅጉ አነስተኛ አሁን ስራ አስፈጻሚ ኮሚቴው ነው ውሳኔዎችን ከፍተኛ ውሳኔዎችን መወሰን ያለበት በሶስቱ ይወሰንና ወይ በሁለቱ ይወሰንና ተቀበል ነው ተቀበል በቃ ተግባራዊ ሲደረግ ታይቷል ምንድነው ሲባል ይሄ መቼ ተወሰነ ሲባል መልስም የሚሰጥ ይሄ ስራ አስፈጻሚ መቃወም ሳይቻል ያማ ታረድክ ከተቻለ ትገደላለህ እንደውም አማራጭ ከተገኘ በሳይለንሰር ሊመቱህም ይችላሉ መረዳት ራስህን ጠብቀህ ካለርክ በጣም አደገኛ ቤት ነው ስለዚህ ራስህን ተጠንቅቀህ ካለርክ ይሄንማ ተቀናቀንከኝ እኮ ነው ወንበሬን ነቀነቅከኝ እኮ ነው ከስልጣኔ ልታወርደኝ ነው እኮ አጉል እንትን በቃ አላስፈላጊ ክብር መሻት ከዚሁ ጋር ተያይዞ ውሳኔ አሰጣጥ ያላቸው ተሳትፎ በእጅጉ አነስተኛ ይሆናል የሥራ አስፈጻሚው በሥራ አስፈጻሚ ኮሚቴ መወሰን ያለባቸው ውሳኔዎች በአመራር ብቻ ትልልቅ ውሳኔዎች በአመራር ብቻ ተወስኖ ታየዋለህ ስራ አስፈጻሚው ሳያውቅ ግን ህጋችን ያን አይልም ስለዚህ የነዚህ መብዛት ለምሳሌ አሁን የኃላፊ ሹመት ዳይሬክተሮች መምሪያ ኃላፊዎች ምኖች የሚሾሙት በእነሱ መልመላህ አቅርበህ ስራ አስፈጻሚው ሲያጸድቅልህ ነው ወደ ትግበራ የምትገባው እነሱ ይመለምላሉ ያቀርባሉ ስራ አስፈጻሚው ሲያጸድቀው ደብዳቤ ይሰጣል
ወደ ስራ አስፈጻሚ እንኳን ሊቀርብ ደብዳቤ ተሰጥቶ አንተ ስራ ጀምረህ ምንድነው ይሄ ስትል የጽህፈት ቤት ኃላፊ ሆኖ ተሾሞ ነው የመጣው ይልሃል። በቃ ሳይታወቅ ድንገት ብቻ መጥቷል ስራ ጀምሯል። በቃ በአንድ ግለሰብ በሁለት ግለሰብ ነው ቤቱ የሚመራው። እውነት ለመናገር እነዚህ ሁለት ግለሰቦች በተለይ ጸሐፊውና ፕሬዚዳንቱ ይህን የሚያደርጉበት ደግሞ የራሳቸው አላቸው። የጥቅም መነካካት፣ የጥቅም መተሳሰር። ለምሳሌ ልንገርህ፣ በደንባችን አንድ ሰው ወደ ውጭ ሲሄድ ለህመም ታሞ 200 ሺህ ብርና የአውሮፕላን ደርሶ መልስ ይከፈለዋል ይላል። 200 ሺህ ብርና የአውሮፕላን ደርሶ መልስ 200 ሺህ ብሩ ለምንድን ነው? ለህክምና የሚታከምበት 50 ሺህ ብር የሚፈጅም ከሆነ በቃ 200 ሺህ ብርና የፈለገውንም ይፍጭ 200 ሺህ ብርና አሁን የአውሮፕላን የደርሶ መልስ። አሁን ግን ምንድነው የተደረገ? የታማሚ ቤተሰቦች ሳይቀሩ ገንዘብ እየተከፈላቸው ነው አብረው ወደ ውጭ እየሄዱ ያሉት። ኦኬ እዛ የሚሰራ አንድ ግለሰብ ቢታመም ቤተሰቡ ማበል ተከፍሎት ላይ አስታማሚውን ገንዘብ ተከፍሎት ሄደ ነው የሚባለው። እኔ ከወጣሁ በኋላ ነው ይሄ እንዲህ አይነት ነገሮች አሉ። ስለዚህ የነዚህ ያንን ከማድረግ ጸሐፊው ደግሞ በፈለገው መንገድ ሁሉ ጊዜ አሶሳ ስለሚሄድ ባበል ሰውየው ይሄንን ተጭኖ ማሰራትም አልፈለገም። ስራ አስፈጻሚ ጉዳይ ነው አሶሳ መሄዱት ለስራ ጉዳይ ብሎ ሊሄድ ይችላል። ግን የሚያስኬድ ነገር ነው ወይ የሚለውን ነገር በኋላ እንመጣበታል። የሚያስኬድ ጉዳይ በየሳምንቱ ቢያንስ እኮ ከአዲስ አበባ አሶሳ ልብ በል አውሮፕላን አለ፣ መኪና አለ፣ ነዳጅ አለ። እነዚህ እሱ አውሮፕላን ይሄዳል፣ መኪና በመሬት ይሄዳል፣ ነዳጅ አለ፣ አበል አለ። ጸሐፊው በአውሮፕላን ከሄዱ መኪናው መሄዱ ለምን እዛ ፕሮቶኮል መጠቀሚያ ነው ተብሎ። ስለዚህ እሳቸው እንዲሄዱ ሹፌርም ይቀጠራል ማለት ነው አለ እንጂ ሹፌር መኪናውን ይዞ የሚሄድ ሹፌር አለ እንጂ። ስለዚህ እሱ ማበል አለው። አበል ምን ያህል ነው የሚሆነው በቀን? እንግዲህ በቀን ከ9 ሺህ ብር በላይ ይወጣል ለአንድ ግለሰብ። በአጠቃላይ ከ9 ሺህ ብር በላይ ሪፖርቴ ላይ አስቀምጨዋለሁ። በኋላ ላይ ልመጣበት እችላለሁኝ። ምንድነው ቆይ እንንካውና እንለፍ። እሺ እንግዲህ አበልም ብለን ስንል ምንድነው ለምሳሌ ከአዲስ አበባ ውጪ የሆኑ ሌሎችም አመራሮች ላይ ብቻ ሳይሆን ሌሎች ሰዎች ሲሄዱ የሚከፈላቸው አበል አለ አይደል? በቀን አበል ምንድነው? ለአመራር ያልጋ 1000 አበል 1000 ነው። አበል 1000 አለው። አልጋ ያዘም አልያዘም 1000 አለው። በቀን 2000 ብር አለው። 2000 ብር አለው። 10 ቀን ውሎ የሚመጣ ሰው 20 ሺህ ብር አለው። ደሞዙ ምናልባት 2000 3000 ብር ሊሆን ይችላል። ግን እንደዚህ አይነት ስራ ካለ 20 ሺህ ብር በ10 ቀን ለስራ አስፈጻሚ ነው። ለስራ አስፈጻሚ ነው። እሺ 800 እና 800 አለ። እሺ 800 አበልና 800 ያልጋ። ያልጋው አይወራረድም፣ የማይወራረድ ነው። አበል ብሎ ማወራረድም የለም እዛ ቤት። ለነገሩ አሁን ያልኩ ይሆናል እንጂ አንድም ቀን አበል አልጋ ከእስከ መኝታ፣ ቁርስ፣ እራት እንደ መንግስት መስሪያ ቤት አይቻልም። ገላን ደርሰህ ብትመጣ 10 ቀን ከወሰርክ ነው። በአንድ ሰዓት ውስጥ እኮ ገላን ደርሰህ ተመልሰሃል። ለ10 ቀን ነው ስራው ከተባለና በአንድ ሰዓት ስራው ከተጨረሰ የ10 ቀን አበል ይከፈላል። ማን ይቆጣጠርሃል? ማን ይናገርሃል? ያ ነው አብዛኛው ቤቱን እየገደለው ያለው ማለት ነው። ስለዚህ በቀን ውስጥ ለስራ አስፈጻሚዎች 1600 ብር በየቀኑ ያገኛሉ። የስራ አመራሮች ደግሞ 2000 ብር በቀን የሚያገኙበት ሁኔታ አለ። 9000 ብር ያልነው ምንድነው? 9000 ብር ያልነው ምንድነው? በ2009 ዓመተ ምህረት በተደረገው የጠቅላላ ጉባኤ ስብሰባ ላይ አጠቃላይ ያለውን እንትን ለማየት ሞክረን ነበር። እሺ ምንድነው ያ የተደረገበት? አጠቃላይ ከ2 ሚሊዮን 700 ምናምን ሺህ ብር በላይ ወጥቷል ለ10 ወር የውጭ ሀገር አበልን ሳይጨምር። የውጭ ሀገር ሳይሆን የሀገር ውስጥ አበል በ10 ወር 2 ወር እዛ እንቆያለን። ስንት ሆነ ማለት ነው? 2 ሚሊዮን 700 ምናምን ሺህ ብር የ10 ወር። በየቀኑ ስታመጣው ወደ 273 ሚሊዮን ገደማ ይመጣል። 273 ሺህ በቀን ስትቀይረው ደግሞ 9 ሺህ ብር ገደማ ይመጣል ማለት ነው። ልብ በል እዛ 2 ወር እንቆያለን ለሐጂ። ያንን ሳይነካ ነው ይሄም ነግርህ። የውጭ ሳይሆን የሀገር ውስጥ ነው። የሀገር ውስጥ አበል ነው። አንድ አመራር ነው ይሄን የሚወስደው። አይዶን ነው እንግዲህ እኔ እንትኑን ነው አጠቃላይ የወጣውን ወጪ ከዛ ላይ ካልኩሌት አድርጌ ነው ያገኘሁት። እንደገና በዚሁ ጋር የውጭ ሀገር አበል ላይ ስትር ደግሞ አንደኛ ለቅድሚያ ስራ ብለው የሚሄዱ 5 ሰዎች አሉ። ቅድሚያ ስራ ማለት እንግዲህ ለውል ለምናምን ለመፈራረም ከሳውዲ ሀጅ ሚኒስትር ጋር ለመፈራረም ምናምን ግን 2 ሰው በቂ ነው። አንድ ሰውም በቂ ነው። ልብ በል እዛ ጋር ዋናውን ስራ የሚሰራው የሀጅና ዑምራ ዘርፍ ኃላፊው ነው። በሳውዲ አረቢያ መንግስት በሀጅ ሚኒስቴር የሚታወቀው የሀጅና ዑምራው ነው። ከዛ ውጭ ያለው አሁን መሐመድ ያሚንን ማንም አያውቀውም። እዛ አይፈርምም አይዋልም።
ግን ለዛ ሽፋን ታቸውም ግን አብረው ይሄዳሉ ጸሐፊው ምሳሌ በዘጠኙ ኮሚቴ መግለጫ በነበረባቸው ቀን ነበር እዛ ሄደው ተፈራርመው መጥተዋል በቃ ያ ይበልጣላ ለምንድን መሰለህ ያኮ ኪስህን የሚሞላ ነገር አለው ይሄ ጉረሮህን የሚያደርቅ ነገር ነው ያለው ግልጽ ሆነልህ አይደለም ከዛ አንፃር ነው ሰውየው እዛ ሄዶ የመጣው ስለዚህ በእነዚህ ሰዎች $400 ነው በቃ ለአንድ ሰው በሐጅ ጊዜ ከሐጅ ውጭ 400 ማለት ሲባዛ በ5 ስታረገው $2000 ነው $2000 ሲባዛ በ20 ቀን ስታረገው ቢያንስ ሚኒመም በትንሹ 20 ቀን ይቆያል አንድ ሰው ያችን ነገር ተፈራርመው ለመምጣት ግን ስራው ያን ያህል አይፈጅም 20 ቀን ሲባዛ በ$2000 $40000 የግል ጉዳይ ካለባቸውም በአበል ነው የሚቀጥሉት በአበል ነው በቃ በነገራችን ላይ በዚህ ጉዳይ ላይ ምላሽ አለን የሚሉ ከሆነ ምላሻችሁን አሁንም ለማስተናገድ ዛወያ ቴሌቪዥን የጉዳያችን ክፍል ምን ጊዜ ዝግጁ ሆኖ ነው የሚጠብቀው በየቀኑ የሚከፈለውን ዶላር ገልጸውልናል እንደገና ደግሞ በምን አግባብ ነው ፕሬዚዳንቱም ጸሐፊውም ሌሎች ተጨማሪ ልኡካኖች ሐጅ ጉዳይ ላይ ለማስፈረም የሚሄዱት የሚል ጥያቄ እያነሱ ነው ሐጂ ሰላም ይሄንን ምላሽ መስጠት የሚፈልጉ ከሆነ በማንኛውም ጊዜ ለማስተናገድ ዝግጁ ነን እሺ ሌላው ምንድነው ይሄ አሁን ያልኩህ ይሄን አልኩህ እንጂ ከዚሁ ጋር ተያይዞ አሁንም በውጭ ሀገር ስራዎችን ባጭር ጊዜ ጨርሶ መምጣት ሲቻል ማራዘም በአንድ ቀን ማለቅ የሚገባው ለምሳሌ ሐጂ በትንሹኛ ቢያንስ በዛ ቢባል የሌሎች ሀገሮችን ተሞክሮ ልንገርህ ሱዳን እኮ ስንት ሺህ ሁጃጅ ወስዳ በ5 ቀን ነው አጓጉዛ ሀገሯ የምታስገባው ፕሮሰሱን ጨርሳ በ5 ቀን ሐጂ እንዲያለቀ በ5 ቀን ውስጥ ወደ ሀገሩ ያስገባል ሉካኑ ቀጣይ 10 ቀን ተቀምጦ ይገባል የኛ እኮ ከ2 ወር ከ15 ቀን በላይ እኮ ይቆያሉ ቢዝነስ አላ እሱም አበል ነው በቆይታህ ጊዜ እኮ ነው በቆይታህ ጊዜ ነው ሰራተኛም እንደዚሁ የሚለይበት ነው ልብ በል ሰራተኞች ከሀገር ውስጥ ሲሄዱ ዘመር ከሆንክ ተዝ ቀድመህ ትሄዳለህ እዛም ዘግይተህ ትመጣለህ እዚህ ቀድሞ መሄድ ያራዝምለታል ተዝህ ለከፍ ስለሚል የውጭ አበል ከፍ ስለሚል ከዚህ ቀድሞ ይሄዳል ተዛ ሲመለስ ደግሞ አዘግይቶ የመጨረሻውን በረራ ይዞ ይመጣል ስለዚህ የግለሰቦች ቅርምት ለግለሰቦች የሚታሰብበት እንጂ ስራን ታርጌት አድርጎ ማዕከል አድርጎ የሚሰራ ስራ አይደለም በዚህ የተነሳ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት አንዱ ዝርፊያ ከሚያካሂድባቸው ነገሮች የሀገር ውስጥና የውጭ አበል ነው በ2009 ሪፖርት ላይ በግልጽ ተቀምጧል ማስረጃ አቅርቤበታለሁ ይሄንን ትክክል አይደለም አስተያየት አለኝ እንዲህ አለኝ የሚል ካለ እኔም በግንባር ቀርቤ በዚሁ መድረክ መልስ ልሰጥበት ዝግጁ ነኝ በኔ በኩል ሙስጣይ ነኝ እስቲ ወደ ሙስና እንሂድ የሙስና መሰዮች ብለው የጠቀሷቸው ነገሮች አሉ ቀደም ሲል በጥናቶትም ጭምር ግንባታ ግዢ ሐጅና ዑምራ አበል እንደዚሁም አንዋር መስጂድና ያው የሚል ነገር ጠቅሰዋል እዛ ላይ ከመድረሳችን በፊት አንድ ሊታወቅ የሚገባው በ2009 ዓመተ ምህረት በተደረገው የ2009 አጠቃላይ ሪፖርት ላይ አላግባብ የሚከፈል ያበል ክፍያ በ10 ወር 2,736,587 ከ81 ሳንቲም በ10 ወር ብቻ ይውጭ በ10 ወር ይሄ ማለት በወር 273,658 ብር ይመጣል በቀን 9,122 ይሄ ይወጣል ማለት ነው ስለዚህ አሁን ወደ እነዛኞች በነገራችን ላይ ኩራን ተመልካቾቻችን ቀደም ሲል መግቢያ ላይ ስገልጸው የነበረውን የብር መጠን አይደለም 130,027 ብር ከ39 ሳንቲም በሐጅና ዑምራ ብቻ በሁለት ዓመቱ በየቀኑ የባከነ ነው ብለን ያሰብነው አሁን እንደገና ደግሞ እንደምታዩት በአበል በቀን 9,000 እንደገና ተጨማሪ አለ ማለት ነው ስለዚህ የዚህ በቀን የሚባክነው ብር ወደ 139,027 ብር ከ39 ሳንቲም ከፍ ያደርገዋል ማለት ነው አዎ በትክክል በማስረጃ የተደገፈ ነው ስለዚህ ይሄ አንደኛው ነገር ይሆንና አሁን የሥራ አስፈጻሚ ኮሚቴዎችን በተፈለገው መንገድ መቀልበስ ውሳኔው በ24 ሰዓት ውስጥ ነው ከዛ ካለፈ ይጸናል ይላል አንድ ጉዳይ እንትን ካለ በኋላ ከተወሰነ በኋላ በ24 ሰዓት ጊዜ ውስጥ ማለቅ አለበት አለበለዚያ ግን ጸንቷል ይቀጥላል ይሄ ግን አይታይም በፈለገው ጊዜ ለምን የዛሬ 5 ቀን አይሆንም ይቀለበሳል ከ3 ከ4 ቀንም ከ5 ቀንም በኋላ ከህጉ ውጪ ማለት ነው ከህጉ ውጪ ሌላው በስራ አመራር ኮሚቴው የተወሰኑ ውሳኔዎችን ለስራ አስፈጻሚው አለማሳወቅ በድብቅ ማህዲ ድብቅ የሆነ ነገር ሲሰራ የምታየው ቅድም ያልኩ ነገር ነው ኮሚቴው ወዲበኛ ስብሰባ ወቅት ስለ ቅዲና ስለ በጀት ውይይትና ግምገማ የሚባል ነገር አንድም የለም ሂስና ግለ ሂስ የሚባል ነገር የለም እንዲያውም አንድ ጊዜ ለምን ግምገማ አካሄድ የለም ምንድነው ይሄን ነገር ወደ ትክክለኛው መስመር ማናመጣው ብለን ጥያቄ ጠየቀን አይ
ኢህአዴጎች ናቸው ያንዱና ጣት አንዱ አፍንጫ ውስጥ እየከተቱ ይሄ የፖለቲካ ግምገማ አይደለም ኢህአዴግ ነው የኢህአዴግ ባለስልጣን ነው ያንዱን ጣት አንዱ አፍንጫ ውስጥ እየከተተ የሚገማገም ይሄ መደበኛ እንትን ሊሆን አይችልም አንገማገምም በሚል ነገር ተዘጋ ተተገመገመ ደካማ ጎኖች ሊወጡ ነው ስለዚህ እያፈንከው ጃንጥላህን እየጣልክበት ተስር እያረከው መህር ብቻ ነው ስለዚህ እስከዚህም ድረስ የሚከድበት ሁኔታ አለ ማለት ነው ፍጹም አምባገነንነትና ጸረ ዲሞክራሲ አለ የሌለ ክብር መሻት አለ አባላቱን በከፍተኛ ሁኔታ ማሸማቀቅ የመሰለ ነገር አለ የሚፈልጉትን አባላ ለመምታት ወይም ለማራቅ ስራን ማዕከል ባላደረገ መልኩ ይገመግሙና ቻው ይልሃል ከግቢ መረጃ እንዲያታገኝ ግልጽ እናርጋትሽን ነገር ነብራራት እንግዲህ ምንድነው ለምሳሌ አንድ ሰራተኛ ወይም አንድ ኃላፊ የተለያዩ ስራዎችን ይከታተላል ተብሎ የሚታመን ከሆነ ከግቢ እንዲትርቅ ይደረጋል የተለያዩ ስራዎች ምንላቸውንም ግልጽ እናርጋ የተለያዩ ስራዎች ለምሳሌ በሐጅና ዑምራ ወይም ደግሞ በላይ ሆኖ በመራር ላይ ሆኖ እየሰሩ ያሉ ሰዎች ስህተት ነው ብሎ የሚከታተል ሰው ካለ ማለት አዎ በሐጅና ዑምራ ይሄ ትክክል አይደለም በግቢ ውስጥ ይሄ እንደዚህ መደረግ የለበትም ደንብና መመሪያን ጠብቀን እንስራ ነገሮችን ደግሞ እንዴት ህጋዊ እንሁን የሚለውን አካል በማሸማቀቅ ባይነቁረኛ የማራቅና ከዛ በኋላ ደግሞ ወዴት ያርቋችኋል ከግቢው ለምሳሌ አሁን እኔን ንውሰር በእኔ ላይ የደረሰው መናገር ይችላል እንደ ኤግዛምፕል በመጀመሪያ ደረጃ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ዋና ጸሐፊ ነበርኩ ከዛ ምን ያህል ጊዜ በጣም አጭር ጊዜ ነው ስልጣን የሚቀያየው አጭር ጊዜ ነው በእኔ ላይ ያለው መረጋጋት እንዳይኖርና ስቴብል ሆኜን እንዲያላስብ ስለራሴ ብቻ እንዲያስብ እንጂ ስለ ስራ እንዲያላስብ ለማድረግ ማለት ነው ለአንድ ዓመት ያህል የኢትዮጵያ እስልምና ጉዳይ ጠቅላይ ምክር 10 ወር መሰለኝ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ዋና ጸሐፊ ሆንኩኝ ከዛ በኋላ ለአቶ ደርባቸው ደመላሽና ያሬር ዘሪሁን ለሚባሉት ሁለት የብሔራዊ መረጃና ደህንነት አገልግሎት አካል ለነሱ ገንዘብ ካልሰጠን በስልጣናችን ላይ መኖር አንችልም የለውም ለነሱ ገንዘብ የሚከፈል እኔ በምን ትከፍላለህ እንዴ እርሷም ቢከፍሉ የከፈሉበት ጉዳይ ለዚህ ጉዳይ ብሎ መጻፍ አለበት አይደል አዎ ለደህንነቶች ለምን ተብሎ ይከፈላል እንዴት ይሄንን ጽፋለሁ እኔ ጭንቅላት የለኝም እንዴ ስለዚህ እሱን ከፈሉ እርሶ አልከፈልኩም ያንን አልከፈልክ በማለቴ በኔ ላይ ተቀነባበረና ቦታውን እንድትለቅ ታዝሃል ስለዚህ እዚህ ላይ መቀመጥ የለበትም ብለዋል እነሱ ከጸሐፊነት መልቀቃል እነሱ ናቸው ገንዘብ ተቀባዩ ህዝብ ደህንነቶቹ ለአመራሩ ትእዛዝ ሰጠ ለፕሬዚዳንቱ ስልጣንህን እንድትለቅ ከነሱ ግፊት ተመጥቷል እነዚህ ሁለት ደህንነቶች ከፕሬዚዳንቱ ከፍ ያለ ስልጣን አለ እንደ ቤቱን በሪሞት ኮንትሮል የሚያሽከረክሩ እነሱ ናቸው ተኛ ከተባለ መተኛት ተነስተ ተባለ መነሳት አሁን ታስረዋል ተንቀሳቀስ ከተባለ መንቀሳቀስ ነው ስለዚህ እንደዚህ አይነት ነገር አለ ከዛ በኋላ ከዋና ጸሐፊነት ወረድኩ ከዋና ጸሐፊነት ስወርድ የእርዳታና ልማት ዘርፍ ኃላፊ 5 ወር አልሞላም ከዛ በኋላ እንደገና የክልልና ድርጅት ከዛ በኋላ የእስላማዊ ቅርሶች አወሊያ ከግቢ እንዲወጣ ከግቢ ወጥቼ ደግሞ ከዛ አካባቢ ስጠፋ ከውጭ ኃይል ጋራ እየሰራህብን ነው ሊያፈርሰን ነው የውጭ ኃይል ምንለው ማለት ነው መጅሊሱ አስተሳሰብ የውጭ ኃይል የሚባለው እንግዲህ አሁን ምን አለ መሰለህ ጽንፈኛና ክራሪ የሚባለው ኃይል አለ አንዱ እሱ ነው ከስልጣን ይወረድ ያለ ወደ ስልጣን ነበረ በእንደዚሁ ሲጠይቅ የተባረረ እሱ የውጭ ኃይል ነው ወደ ስልጣን ለመምጣት የሚፈልግ አለ ያንን ቦታ የሚፈልግ ትክክል አይደለም እዚህ ቦታ ላይ መጥቼ እንደዚህ ማስተካከል አለብኝ የሚል ስልጣን ፈላጊ ይባላል እነዚህ ኃይሎች ጋራ እየሰራህብን ነው በሚል ተዛ ተግቢ ከወጣሁ በኋላ እንደገና ወደ ግቢ እንዲመለስ ተደረገ አሁንም ከዛ እንደገና ደግሞ ወደ ውጭ እንዲወጣ ተደረገ መጨረሻ ላይ አወጭ ማለት ከግቢ ውጭ ከመጅሊስ ውጭ ከግቢ ውጭ ሌላ ቦታ አወሊያ ተቀምጠህ ወደ መጅሊስ እንዳትመጣ የሚል ደብዳቤ አለኝ አወሊያ ብቻ ተቀምጠህ ሁለቱን ስራዎች እንዲሰራ የሚል ደብዳቤ አለኝ ወደ መጅሊስ ግቢ ግን ድርሽ እንዳለ በሚፈልገው ሰዓት ነው ያቺ ሐሙስ ቀን ብቻ ነው እኔ ወደዛም ሄደው የስራ አስፈጻሚ ስብሰባ አለን ያችን ቀን ለመጠቀም ብቻ በዛች ቀን ሄዳለሁ ከዛው ተመልካቾቻችን እንግዲህ አሁንም እየተነጋገርን ያለነው በመጅሊሳችን ዙሪያ ነው መጅሊሳችን የተሻለ እንዲሆን ሁላችንም እንመኛለን እንፈልጋለን ብልሹ አሰራር ካለ መታረም አለበት ምናልባትም ደግሞ የማይመጥን ቦታ ላይ ያሉ ሰዎች ካሉ ቦታውን ለቀው ለሚመጥኑ ሰዎች መስጠት አለባቸው ብለን እናስባለን እነኚህ ነገሮች እየተስተካከሉ ሲሄድ የህዝብ ሙስሊሙ ውክልና የተሰጠው መጅሊስ የጠራ ይሆናል ብለን እናስባለን በዚሁ አንፃር ከመልካም ሐሳብ ተነስተን ያሉትን ብልሹ አሰራሮች በሐጂ አብዱሰላም አማካኝነት እየገመገምን እንገኛለን በዚህ ጉዳይ ላይ ደግሞ ትክክል አይደለም የምትሉ ካላችሁ አሁንም ሐሳብ አስተያየታችሁን እንቀበላለን ከስር እንደምትመለከቱት አጭር መልእክት የሚላክበት ስልክ አለን በማንኛውም ጊዜ አጭር መልእክት መላክ ትችላላችሁ ተመልሰን እንመጣለን አብራችሁን ቆዩ
ተመልሰን መተናል። አሁንም እንግዲህ አብረውኝ ናቸው ያሉት ካቆምንበት ነው የምንቀጥለው። እንግዲህ ብልሹ አሰራርን እያየን ነው ያለነው። አዎ በትክክል እና እነዚህ ነገሮች አሉ። እንግዲህ በስራ አመራር ኮሚቴ የተወሰኑ ውሳኔዎች ቅድም እንዳልኩ አለ። እነዚህን የመሰሉ ነገሮች ይታያሉ። በአጀንዳ አቀራረብና ዝግጅት አደራረግ ላይ እንዲሁም መሸዋወር ያለ አጀንዳ ጠንከር ያለ አጀንዳ ካለ ለሌላ ጊዜ ይተላለፍና በሰበር ስብሰባ የሚታይበትና የሚወሰንበት አለ። የግል አቋምና አስተያየት ማራመድ በጠቅላይ ምክር ቤቱ በፍጹም አይቻልም። እንደ ጦረኛ ነው የምትታየው። ስራ አስፈጻሚው በአመራሩ ስውር ሴራ ወድቋል። አመራሩ ነው የበላይነትን ይዞ የሚሰራው። ስለዚህ ያ አስፈጻሚው ጥርስ የለውም። በቃ ሲልኩት ወዴት ሲጠሩት አቤት ሲልኩት ወዴት ብቻ ነው የሚገቡት ብለን ማሰብ እንችላለን። በቃ እኔ እንደኔ እንደውም በስራ አስፈጻሚ ኮሚቴ ስብሰባ ላይ ተገይቶ ለምን ብሎ የሚከራከር የለም። እሺ ብሎ አጽድቆ ከመውጣት በስተቀር ነገር እየተሰራ አይደለም። እሱ ያንን እንደዛ የምትል ከሆነ በሌላ ትፈረጃለህ። ቦታ ይፈረጃል። እንደውም ግቢ ውስጥ ሴኩሪቲ ካሜራ አለ የሚባል ሴኩሪቲ ካሜራው ለምንድን ነው ያስፈልጋል? ያ ሴኩሪቲ ካሜራ በከፍተኛ ውድ በጀት ነው የተገዛው። ያ ተገዝቶ ተገጥሟል። በጣም ከሚገርምህ እገሌ ከማን ጋር ተገናኘ፣ እገሌ ከማን ጋር ቆመ፣ የትኛው ስራ አስፈጻሚ ከማን ጋር፣ የትኛው ስራ አስፈጻሚ ሰራተኛውንም ነው የሚቆጣጠረው። ማንጋን ከማን ጋር ተገናኘ። ረጅም ጊዜ ከሁለት ስራ አስፈጻሚዎች ቆመው ካወሩ ምንድነው ያወሩት የሚለው ነገር በቃ የዛ ጊዜ ሌላ ነገር ይመጣል። ስለዚህ ሴኩሪቲ ካሜራው በሞኖፖሊ የተያዘው በጸሐፊውና በፕሬዝዳንቱ ቢሮ ውስጥ ነው መቆጣጠሪያው ያለው። ስለዚህ እነዚህ ሰዎች ሌላ ስራም የላቸውም፣ የሚፈርሙበትም ጊዜ የላቸውም። አይናቸውን እኮ እንዲህ ተክለው ያንን ከማየት ስራውንም ትተውታል እኮ። ግቢ ውስጥ ብቻ ሳይሆን ከግቢ ውጭም እንደዚሁ በግል ህይወታችሁ ለምሳሌ አንድ ስራ አስፈጻሚ እርሶ ምሳ ጋብዞ ነበር የተወሰኑ ሰዎች እንግዲህ ምንድነው አሊ ይባላል፣ አሊ አህመድ ይባላል። የአፋር ክልል ተወካይ ነው። አመጣጡም ትንሽ ችግር ነበረበት። ችግሩ ምንድነው ቀደም ሲል የተወከለው እስማኤል አብደላ የሚባል ነበር። የአፋር ክልል በህጋዊ መንገድ ምክር ቤቱ ወክሎ የሰጠን ያን ሰውዬ አክራሪ ጽንፈኛና ወሃቢያ ነህ በሚባል አይገባም ተባለና በጉባኤ ተወሰነ። ልብ በል በጉባኤ ከተወሰነ የእስማኤልን በጉባኤ ከተወሰነ የእስማኤልን እንትን መሻር ያለበት አሁንም ጉባኤው ነው። መጨረሻ ላይ ግን ይሄኛው ሰውዬ ለሐጂ ስራ አገልግሎት ለመጣል ያፋርን ሁጃጁ ሊካዲም እዚህ በመጣበት የውክልና ጎዴሎ የለውም ተባለና ስራ አስፈጻሚ እንዲሆን ተደረገ። ስራ አስፈጻሚ እንዲሆን ተደረገ። በዛ መሰረት ለጉባኤ ቀረበና ያ አሊም ጸደቀ። አሊ ከጸደቀ በኋላ በአጋጣሚ 4 ስራ አስፈጻሚዎችን ቤቱ ምሳ ጋበዘን። መጅሊሱን ለመገልበጥ በእኛ ላይ ሲያጠነጥን ቆይቷል በሚል ያንን ሰው ያነሱና አበረሩና እስማኤልን ተመልሰው ተቀበሉ። ያልተቀበሉት ጽንፈኛ የተባለውን ተቀበለውት መጣ። አሁን እየሰራ ነው። ሰውየው ግን ጽንፈኛ አይደለም። እውነት ለመናገር ፊት ለፊት የሚናገር ትክክለኛ ይሄ ብሎ የማያሳልፍ ነው። ለዛ ነው የሚፈሩት እነሱ። እንዲህ አይነት ሰው አይፈልግም። መጨረሻ ላይ ያኛው ሆዲ ልብ በል ያም ሲሄድ ስራ አስፈጻሚ አላወቀውም፣ ይሄም ሲመጣ ስራ አስፈጻሚ ማን ነው ጠቅላላ ጉባኤ አላወቀውም። ያም ሲሄድ በድብቅ ፕሬዚዳንቱ ምክትሉና ጸሐፊው ሁሉ ነው ተደራድራ ያመጡት። ለአንድ ዓመት ያህል እኮ ውጭ አቆይተውታል አንቀበልህም ብለው። አሁን ከአንድ ዓመት በኋላ ግን ይሄኛው ሊዶልት ይችላል በሚል ያናባረሩና ይሄ እንዲገባ ተደረገ። እንደዚህ አይነትም የግልን እንትን ማራመድም አይቻልም። ማህበራዊ ኑሮህንም ይገድብሃል። ሌላው በስራ አስፈጻሚ ኮሚቴ አባላት መካከል ክፍፍል እንዲኖር ይሰራል። አበክረህ እኔ ባንተ ላይ እንድነሳ አንተ በእኔ ላይ እንድትነሳ በሆነ ጉዳይ እንድንጣላ ይፈልጋል። እንዲያንግባባ ለምን ከተግባባን እኛን ከስልጣናችን ያነሱናል ነው። ስለዚህ የረቀቀ ስልት ነው። በጣም የረቀቀ ዘመናዊ አድርገው ነው እነሱ ያዙበት። ግን ያፈጀ ያረጀ ነው። ሰው በጥቅም ስለተያዘ ብቻ ኖ ብሎ የሚሄድ ስለሌለ ነው እንጂ ብያለሁ። ቡድኑ ለ3 ነው። 11 ነን፣ ለ3 የተከፈላል። አንደኛው ቡድን ይሄን የተደራጀ ሌብነትን ዝርፊያንና ስርቆትን አጠናክሮም ይቀጥላል። አንዱም ይቃወማል። አንዱ ደግሞ መኖሩን እያወቀ እኔ ምን ቸገረኝ ብሎ የሚላል። ይሄኛው አካል ወደ የት ይመጣል? ወደ ያኛውን አካል ነው የሚደግፈው። አጠናክሮ የሚሄደው ነው የሚደግፈው። ለምን ያኛው አቅም አለኝ ይላል። አመራሮች አሉበት ሊመጣ ይችላል። በቃ ሌላው ጥሩ አቅም እንዳላቸው የሚታወቁትን እና በአቋም ደረጃ አጥብቀው ሊከራከሩ የሚችሉትን በስራ አለማሳተፍ። ለምሳሌ እኔም ስራ አስፈጻሚ ነኝ። አንተ በአጠቃላይ ወር ከወር አበል እየወሰድክ የምትወር ከሆነ እኔ ደግሞ መኪና እንኳ የለኝም ወደ ቢሮ የምመጣበት። ሌላው ግን መኪና ለቤተሰቡ ለምኑ እንትን ይላል። ለምሳሌ አንድ ነገር ልንገርህ። ስራ አስፈጻሚ ኮሚቴው መኪና የመጠቀም መብት አለው ይላል። ፕሬዝዳንቱ አንድ ቪኤት መኪና የፕሮቶኮል መኪና አለ
ለቤተሰብ አንድ መኪና ተወሰደ። ይሄ በህግ ደንቡ የለም በአምባገነንነት እንደገና ይሄ መኪና አሮጌ ነው ተብሎ አዲስ መኪና ይገዛልኝ ጥያቄ ቀረበ። ቤቱ ወይስ ለቤተሰብ የቀረበው አንድ ቤት የራሱ ነው። ሌላ አንድ ደግሞ ለሽንኩርት መግዣ ተብሎ ሄደ። እንደገና ሌላ ደግሞ ያ አይመጥነኝም፣ አሁንም ሌላ መኪና ያስፈልገኛል። ሁለት ስራ አስፈጻሚ ግን በእግራቸው ይሄዳሉ ምስኪኖች። ግልጽ ሆነ። መኪና ተሰጥቷል በአንድ በኩል ደግሞ ስራውን እየሰሩ ያሉ ስራ አስፈጻሚዎች በእግራቸው ይሄዳሉ። ታክሲ ተጠቃሚ አጉል ክብር መሻት ምልህ እንደዚህ አይነቱን ነገር ነው። እና እንደዚህ አይነት ነገሮች አሉ። ሌላው ስራ አስፈጻሚው የእርስ በርስ የስራም ሆነ የማህበራዊ ግንኙነት እንዳይኖረው ቅድም ያልኩ ነው። እንግዲህ በአመራር አባላት በኩል ያለው ህግና ደንብን ተከትሎ አለመስራት። አመራር ስንል 3 ናቸው። ከ3ቱ ደግሞ 2ቱ ናቸው በውሳኔ በአብላጫ ድምጽ የሚባል አለ። እዛም ጋር ሲወሰን ከ3ቱ 2ቱ ከመረጠ በቃ ጸደቀ። በአመራር ያለው ህግና ደንብን ተከትሎ አለመስራት፣ ለህግና ደንብ ተገዢ አለመሆን ብሎም የህግ የበላይነት አለመኖር አሁን ለሚታየው የመልካም አስተዳደር ችግር የአመራርና የውሳኔ አሰጣጥ ሂደት ላይ ያሉ ጉድለቶችና ክፍተቶች ከምንጊዜውም በላይ እየተንሰራፉና እያደጉ እየመጡ በር መመክፈት ለተደራጀ ሌብነትና ዝርፊያና ስርቆት አስተዋጽኦ በእጅጉ ያበረክታሉ። ከዛ አንጻር ህጎች ይጣሳሉ። ሌላው ከዚሁ ጋር ተያይዞ ይሄ የሚመለከታቸው አካላት የሚባል አለ። ጠንከር ያለ አቋም ከተያዘ በስብሰባ ላይ እኛን ሊረዱን የሚያስቡ ልብ በል የሚመለከታቸው አካል እኛን ሊረዱን ሊያግዙን የሚፈልጉ የሚባሉት የደህንነት ነው። በቃ ምንም ግልጽ ነው። ይሄንን የሚባልበት ነገር አንድ ነገር አለ። እንግዲህ ከዚሁ ጋር ምንድነው አበልን ቅድም ነካ ስላደረግ ነው እግር መንገዳችንን ነካ እናድርገው። የፋይናንስ ግድፈቶችን ነው አሁን የምንነካው። እስካሁን ላሉት ችግሮች እነዚህ አሁን ያያቸው ናቸው። ኮራፕሽኑን አጠናክረው ለመሄድ ያስቻሉት የሚሉት ነገሮች ናቸው እነዚህ። ከነዚህ ውስጥ ደግሞ አሁን ወደ ፋይናንስ እንመጣለን። የፋይናንስ ግልጸኝነት የሚባል ነገር የለም። ለምሳሌ ለሃጂ አብዱሰላም አሊ ዳውድ የዚህን ያህል ቀን አበል ሊከፈላቸው ተብሎ ደብዳቤው ከተጻፈ መዝገብ ቤት በፕሮቶኮል ወጪ አይደረግም። ኢትዮጵያ ውስጥ ግን የትኛውም ተቋም ማለት እችላለሁ ካለ መዝገብ ቤት ማህተም የያዘ ደብዳቤ ፕሮቶኮል ያለው ደብዳቤ ወጪ የማይሆንበት አለ ብዬ አልገምትም። እኛ ቤት ግን ዋና ጸሐፊው ጋር ነው ማህተም የሚቀመጠው። ማህተም ያደርጋል፣ አስተዳደርና ፋይናንስ መምሪያ ይሄዳል። እዛ ጋር ቁጥር ይሰጠውና ወጪ ይደረጋል፣ ገንዘቡ ወጣ። ግልጽ ሆነልህ አይደለም? ለምንድን ነው በመዝገብ ቤት በኩል ወጪ የማይደረገው? ምንድነው ይሄ? ለቢቢኤን እና ለመረጃ ለጥላቶቻችን ይደርስና ሚስጥራችን ይወጣል። ግልጽ እስከሰራን ድረስ ለምን ሚስጥር ይወጣል? ምንድነው የሚያሳፍረን? ምን ያሳፍራል? ቢሆን የሚያሳፍር ነገር የለም። ስለዚህ መጀመሪያውኑ ስራው ትክክል አለመሆኑን ያውቁታል ነው። ትክክል አለመሆኑን ያውቁታል። የተለያየ ነገር እንዳለ ያውቁታል። በዚህ የተነሳ የመጀመሪያው ከመዝገብ ቤት ይጀምራል። ልብ በል፣ የፋይናንስ ግልጸኝነት አለመኖር ከዛ ይጀምራል። እንዳልኩ አሁን በየአመቱ በ10 ወር ውስጥ 2,736,587.81 ሳንቲም አበል ለሀገር ውስጥ ይከፈላል። በወር 273,658 በቀን 9,122 ብር ወጪ ይደረጋል። ይሄንን ማስረጃ አቅርቤበታለሁ። የ2009 ሪፖርት ላይ የሀገር ውስጥ አበል ተብሎ ከቀረበው ነው ይሄን ያመጣሁት። አንድ ይሄ ነው። አገር ውስጥ ተቀምጦ ሀጅ ለስራ ጉዳይ ሲሄዱ አበል ወስዶ ለስራ በጣም ከሚገርምህ ነገር ሳውዲ አረቢያ ለስራ ሳይሄዱ አበል ወስደው ዝም ይቀርዋሉ። ለምሳሌ ሳይሄዱ ግን የውጭ አበል ይከፈላቸው እነሱ ኢትዮጵያ ውስጥ ነው ያሉት። ለምሳሌ አሁን ዋና ጸሐፊው አንድ ጊዜ ያው ምዝ ሳይመጣ ቤንሻንጉል ጉሙዝ እያለ 60 ሺህ ብር ወስጃለሁና የሚል ነገር ከቤንሻንጉል ተጽፎ መጣ። እኔ ጋር ዋና ጸሐፊ ነበርኩ የዛ ጊዜ። ጉዳዩን ሳልቋጨው እኔ ተነስቼ ወጣሁኝ። 60 ሺህ ብር ወስዶ ግን እሱ አልሄደም። 60 ሺህ ብር እንደሄደ ታስቦ ነበር የሚከፈለው። ይሄዳል ተብሎ ተከፈለው። ግን ገንዘቡን ከዛ ወዲህ እንደገና በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የተለያዩ የሥራ ኃላፊዎች አሁንም አበል በውጭ ወስደው አገር ውስጥ ቁጭ ይላሉ። ግልጽ ነው አባባሌ። አንዱ ይሄ ነው። አበል በጠቅላይ ምክር ቤቱ ትልቁ የሙስና ምንጭ። ይሄ ደግሞ በምን ይመነዘራል? ቀናትን በማስረዘም ከዚህ ሲሄዱ ፈጥኖ በመሄድ ይሄ በተለይ ለአመራሩና ለአመራሩ ቅርበት ያላቸው ሰዎች የሚፈጽሙት ነው። ቀድሞ መሄድ፣ ዘግይቶ መምጣት፣ ቀን ማራዘም፣ ስራው ማጠር ሲችል በተለያየ ምክንያት እየተጎተተ
ለገንዘብ ተብሎ የሚደረግ ነገር አለ። ስለዚህ የስራው እንቅፋት ነው ማለት እንችላለን። አበል እንግዲህ ሰዎች አበል ለስራ ማፋጠኛ ነው፣ ለስራ ማፋጠሚያ ተብሎ ነው የሚሰራው። ነገር ግን አሁን በሚሉኝ አሰራር ከሆነ ስራው ቶሎ እንዳያልቅና የአበሉ ብር ከፍ እንዲልልን የሚሰሩ ሰዎች ካሉ ይሄ አበል ለስራው እንቅፋት አልሆነም። እንቅፋት ነው እንኳ ተብሎ ባይባልም ለግለሰቦች ግን ኪስ መሙሊያ ነው። ለግለሰቦች ኪስ መሙሊያ ነው። ስራው እንዲያልቅ በእርግጥ በ5 ቀን ጨርሰው ከመጡ የሚያገኙት ብር 1000 ብር ከሆነና 10 ቀን ካደረጉት 2000 ብር የሚያገኙ ከሆነ ኦፍ ኮርስ በዛ መስመር ከሄድን ትክክል፣ በዛ መስመር ከተሄደ ትክክል ነው። ስለዚህ አንዱ ያበል እንትኑ በአገር ውስጥና በውጭ ሀገር ስታየው ከፍተኛ የሆነ እንትን አለው ማለት ነው። አንዱ ይሄ ነው። በጥቂት የሰው ኃይል መሰራት ላለበት ስራ ብዙ ሰዎች በመውሰድ የውጭ ሀገር አበል በእጅጉ እንዲንር ማድረግም አለ። ለምሳሌ አሁን በሁለት ሰው የሀጂ የመጀመሪያ ግምገማና ፊርማ በሁለት ሰው ማለቅ ይችላል። ነገር ግን 5 ነው ይሄዳሉ። 5 በቀን 400 ሲባዛ በ5 $2000 ይመጣል። 20 ቀን ቢቆዩ $40,000 ይመጣል። ይሄ $40,000 ልብ በል፣ ግልጽ ነው አባባሌ። እንደገና እዛ ከሄዱ በኋላ ደግሞ ያልጋም ላይ ከፍሉ ይችላሉ። የሚያዘው ቤት ስላለ እዛው ሊያርፉም ይችላሉ። ግልጽ ነው። ከዚህ $200 ውጪ ያልጋም $200 አይደለም። $200ማ በሐጅ ጊዜ ነው። $400 ነው ከሐጅ ውጪ። $400 ውጪ ያልጋ ክፍያ የላቸውም። ኢንኬዝ አንተ ጋር ተተዋልኩኝ አንተ ቤት መኖር ከሆነ ለሚቀጥለው ካንተ ጋር ውለታ ከፈጸምኩኝ እስከመመጣ ድረስ አንተ ቤት ግላርፍ እችላለሁ። ለምን ይዤዋለሁ ለሚቀጥለው። ግልጽ ነው። ሁሉን የሚፈራረሙት የት ነው? ሳውዲ ውስጥ፣ ጅዳ ነው፣ መካ ነው? በአብዛኛው ሐጅ ሚኒስቴር ባለበት ነው። ሐጅ ሚኒስቴር በተለያዩ ቦታ ነው ቢሮው ያለው። መካ አለው፣ መዲና አለው፣ ሳውዲ ጅዳም አለው። እነሱ ያኛው ባመቻቸው ቦታ ነው ስብሰባው እዚህ ጋር ይደረጋል ከተባለ በዛ ቦታ ላይ ነው የሚያልቀው። ስለዚህ ያን የሚወስነው የሳውዲ ሐጅ ሚኒስቴር ነው። ነገር ግን ይሄን ያህል ቀን የሚፈጅ አይደለም ነው። አበሉም ይሄን ያህል ቀን አይፈጅም። ሁለተኛ ደግሞ ይሄን ያህል የሰው ኃይል አያስፈልገውም በተአምር። እንዲያውም ዋና ጸሐፊ በጭራሽ እስካሁን ድረስ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ከተመሰረተ እኔን ጨምሮ እስካለ ድረስ አንድም ዋና ጸሐፊ ሂዶ እዛ ጋር ውል ተፈራርመው ማያውቅ። እነሱም አይፈርሙ። የሚፈራረመው የሐጅና ዑምራ ዘርፍ ኃላፊው ነው። እዛ እኮ የሚታወቀው እሱ ነው። ተዛው እሱ ነው በደብዳቤ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ወክሎታል። ስለዚህ ፕሬዝዳንቱ አያስፈልግም፣ ጸሐፊ ምክትሉም ዘርፉ ተጠሪነቱ ለሱ ስለሆነ ነው እንጂ አያስፈልግም። ግልጽ ነው አባባሌ። 5 ሰው ይሄዳል። ስለዚህ ያንን በዚህ መልኩ የምናየው ነገር አለ። ያበል ማወራረድ ብሎ ነገር የለም። ራት፣ ምሳ፣ ቁርስ፣ አልጋ ይሄ ብሎ ማወራረድ የለም። በተለይ በአገር ውስጥ አልጋ ይሄን ተከፈለ ለምግብ ይሄ ወጣ ተብሎ በዝርዝር የሚጻፍ ነገር ያበል ማወራረጃ ፎርም አይሞላም። ያ ካልተሞላ በ100 ብር ያስኩትን አልጋ 300 ብር ብዬ ማሙላት እችላለሁ ማለት ነው አይደለም። እንትኑ ነው ማትሞላው። አበል አታወራረድም። መወራረድ የለም። ለምሳሌ 10 ቀን ተከፍሎ ገላን ከርክ ጧት ደርሰህ ከመጣህ የ10ሩን ቀን ኬስ ብታረክ ጠያቂ የለም። በሁለተኛው ቀን ምን ተሰራ ማንም ጠያቂ ሪፖርትም አይቀርብም። ባጭሩ ፊልድ ዴ እኮ ሪፖርት የማይቀርብበት ቤት እኮ ነው። ምን ተሰራ ምንድነው የተሰራው ተብሎ እኮ የፊልድ ሪፖርት እኮ የማይገመገምበት ቤት እኮ ነው። ይሄ በአመራሩ ብቻ አይደለም፣ በሰራተኛውም ስትመጣ ልክ እንደዛው ታገኛለህ። አሁን አግኝተኛል አይደል? አዎ፣ ይሄ አንዱ ነው። ሌላው የደሞዝ ያበል የስልክ የቤት ኪራይ የወጪ ደብዳቤዎች በመዝገብ ቤት በኩል እንዳይወጡ በማድረግ በድብቅ በአስተዳደር ቅድም ያልኩት ነው። የገንዘብ የወጪ መጠንና እስከ 200,000 ብር ድረስ በማድረስ ለተለያዩ አካላት የገንዘብ ክፍያ መፈጸም። ፊርማ የሚወጣው በአንድ ሰው ፊርማ ወይም በአመራር ይልሃል። በአመራር ፊርማ ከዚህ በፊት ስንት ነበር የሚወጣው? 50,000 እስከ 50,000 አንድ አመራር ፈርሞ ማስወጣት ያወጣና በኋላ ስንሰበሰብ ግን ለጉዞ ጉዳይ አውጥቻለሁ ያደረኩበት ጉዳይ 50,000 ብር ይሄን ያህል ብር ለዚህ ይሄን ያህል ለዚህ ብሎ ማስረጃ ለእናንተ ያቀርብ ነበር። አሁን ግን የለም። ለምንም እንደሚወጣ አታውቅም። በአመታዊ ሪፖርት ለመኖሩ ደግሞ አልፎ 200,000 ሆኗል ማለት ነው በአንድ ፊርማ። ያ ተሻሽሏል በሚል 150,000 ተጨምሮበት 200,000 ሆኖ ያንንም ይሄንንም ምን ላገኘው የቻልኩት በ2009 በቀረበው ሪፖርት ላይ 3.9 ሚሊዮን ለግለሰቦች ድጋፍ የተከፈለ ይላል። ለአወሊያ እርዳታና ልማት ድርጅት ግን ለክሊኒክ ማስጨረሻ ለሆስፒታሉ ማስጨረሻ የተወሰነ ገንዘብ ተይዞልኝ 1 ሚሊዮን ብር ያንን ስጡ ይብል ግን ተከልክያለሁ። ለሌላው ግን እንዲህ ይባክናል። ግልጽ ነው አባባሌ። በግለሰቦች ፈቃድ ላይ የተመሰረተ አሰጣጥ ነው ይሄ። አንተ ቸግሮኛል ካልክ እንዴ ዋይኖት እኔ እኮ ግማሹን ታንተ ለወስድ ይችላል ፈርሜ ሰጥቼ 100,000 ብር መልስልኝ ብለህ 200 አወጣልሃለሁ 100,000 ብር ላይ ተሰጠኛል። ያም ይቻላል ማሰራር ሊኖር ይችላል። እኔ ጥርጣሬው አለኝ እንጂ ዝም ብለህ በገፍ አትሰጥም። ስለዚህ ይሄ ምንን ያሳያል? አንዱ ይሄ ነው።
እሺ እንግዲህ ከዚሁ ጋር ተያይዞ የገንዘብ የወጪ መጠን እስከ 200 ሺህ ብር ቅድም ያልኩት ነው። ለግለሰቦች ድጋፍ እስከ 4 ሚሊዮን ብር የተደረገው ነው። በጸሐፊው ስልጣን የፋይናንስ የወጪ ደብዳቤዎች በመዝገብ በኩል እንዲያወጡ ግጥም ተደርጎ ይሄ ግን አሁን ለግለሰቦች ድጋፍ ስንል ምን አይነት ሰዎች ናቸው ድጋፍ የሚደረጉ? እንግዲህ የተለያዩ ሰዎች ናቸው አናቃቸው። ይሄ በህገ ደንቡ አለ የለም። ስለዚህ ሙሉ በሙሉ የባከነ ነው። ለምን ጠቅላላ ጉባኤ እኮ ያላጸደቀው ነው። አሁን እኮ የኔ ክርክርና እኮ የኔ የሐሳብ መነሻ በጠቅላላ ጉባኤ እውቅና ውጭ ነው። በበጀት የተደገፈ አይደለም። በቅድ ያልተያዘም ግልጽ ሆነልህ አይደለም? ያ በሌለበት ብክነት አለ ነው። አግኝተኛል መሰለኝ። የግለሰቦች ድጋፍ እንግዲህ እነሱ ለሚፈልጉት ነው። መንገድ ነው። ምናልባት አሁን ቅድም ያነሷቸው አይከፈልም ብለው የተከራከሯቸው ሰዎች ምንም አይነት እንትን የላቸውም። ለደህንነቶች የሚከፈል ክፍያ የለም። እንደፈለጉ የመክፈል በዚህ ይሄንን ማጣጣት ሊሆን ይችላል። ኦፍ ኮርስ እንደዛ አይነት ነገሮች ለእንደዛ መስመር ነው ይሄ የተዘጋጀው። አግኝተኛል አይደለም? ይሄን የመሰለ ነገር አለ። ሌላው የቅድም የ24ቱን ሁጃጆች ቅድም ላይ ስለተናገር ነው ችግር የለም። የፋይናንስና የበጀት ግልጸኝነት ተጠያቂ አለመሆንና ለህዝቡ ይፋ ማድረግ ማስታወቅ አለመቻል። አሁን ማንኛውም የኢትዮጵያ እስልምና ጉዳይ እንኳን ሙስሊሙ ህብረተሰብ የመጅሊሱ ሰራተኞች እዛ ያለው የጠቅላይ ምክር ቤቱን ዓመታዊ በጀት አያውቁትም። መንግስት እኮ በይፋ እኮ በቦርድ ላይ እየለጠፈ ነው በማስታወቂያ። እኛ ጋር ግን የባስ ትደብቃለህ እንጂ ግልጽ ማድረግ የለም። የምትታሰር ይመስላቸዋል። ስለዚህ የበጀት ግልጸኝነትና ተጠያቂነት የለም የሚል ነው። በ2009 ዓመተ ምህረት የምክር ቤቱ የገቢ ምንጭ ከሆነው ከሀጂ ስንት ገቢ እንደተገኘና ስንት እንደወጣም አይታወቅም። ግልጽ የሆነ አሰራር የወጣ ነገር በኦዲት የተረጋገጠ ለመጣበት ይችላል። የፋይናንስ እንቅስቃሴ የበጀት አጠቃቀም ሪፖርት ለስራ አስፈጻሚ ቀርቦ አያውቅም። ይሄን ወጣ ይሄን ወረደ የስልጠና ፕሮፖዛል ይሄ የማጽደቁ የምኑ ያ ሁሉ በጭራሽ የማይሞቅ አስፈጻሚ ምንድነው አስፈላጊነቱ ታዲያ እዚህ ላይ ሲጠሩት ወዴት ሲልኩት አቤት። ስለዚህ ዝም ብሎ ደሞዝ መቀበል ብቻ ነው። ከዚህ የተለየ ነገር የለውም። ሌላው በሳውዲ ባንክ የሚታየው የብር ባላንስና በምክር ቤቱ ሂሳብ መዝገብ ላይ ያለ የ2 ሚሊዮን ብር በላይ ልዩነት ያሳያል። ሳውዲ ላይ የተወሰነ አለ እዚህ ጋር ይሄንን ኦዲተሩ ነው የውጭ ኦዲተር ነው ያረጋገጠው። ይሄ አንድ ክፍተት አለ። የት ገባ ይሄ ገንዘብ? ለምንድን ነው የማይመጣጠነው? 8,860,623 ብር ተሰብሳቢ ሂሳብ በሂሳብ መዝገብ መኖሩ ትክክለኛ ተሰብሳቢ ስለመሆኑ ማረጋገጫ አልተገኘበትም። ይሄን ያህል ገንዘብ ያልገባ ውጭ ተሰብሳቢ ተብሎ ግን ተሰብሳቢ ስለመሆኑ ማረጋገጫ ማስረጃ ግን ስለመግባቱ እርግጠኛ መሆን አይቻልም። ስለመሰብሰቡም ተባለ እንጂ ማስረጃ የለም። ስለዚህ ከ8,860,000 ብር በላይ ሊባክንም ይችላል በሪፖርት የተቀመጠ ነው። ሌላው ኦዲተሩ ማስረጃ እንዳላገኘ አሁን ያልኩ ነው። ለስራ ዘርፎች በጀት ያለመመደብ ዋናው ምክንያቱም ሁሉም ቁልፍ ስራዎች በበላይነት አፍኖ በመያዝ በአመራሩ በኩል እንዲፈጸም ለማድረግ ለምሳሌ የሀጅና ኡምራ ዘርፍ ተጠሪነቱ ለምክር ፕሬዝዳንት ሆኖ የራሱ ማህተም የራሱ ሰራተኛ ምናምን አለው። ይሄ መፈጸም ሲችል ነው ሀጂ ድረስ እነሱ እየሄዱ እንደገና እዛ ሀገር ውስጥም ስራውን ፍና አድርጎ መያዝ። ይሄን ያህል ተጋባዥ እንግዲያ እደም በላይ የሌለ ይሄን ያህል እዛ አሳርፈው እደም በላይ የሌለ አይመለከታቸውም። አሁን እኮ ባልተማከለ አስተዳደር እኮ ነው አገሪቱ እየተመራች ያለችው። ስለዚህ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት አንድ ዘርፍ እኮ እንደ አንድ ሚኒስትር ቁጠረው። በእኛ እንደ ሚኒስትር ሊቆጠር ይችላል፣ ግን በጣም ያነሰ የወረደ ከተራ ሰራተኝነት የማይታይ ለራሳቸው ክብር ብቻ የሚሹ የእነሱን ክብር የሚቀንሱ ኃይሎች ያሉበት ነው። እሺ ከዚሁ ጋር ተያይዞ ለስራ ዘርፎች በበጀት ያለመመደብ ለምሳሌ ሀጂና ኡምራ ዘርፍ ተጠሪነቱ የራሱ ማህተም በ2009 ዓመተ ምህረት የሀጂ ስራ በዋና ጸሐፊው ማካሄድ ለተደራጀ ዝርፊያ ስርቆትና ሌብነት እንዲያመች በማድረግ በዚህም ስንት ሰው እንደተጓዘ ስንት ገቢ እንደተገኘ እንዴት እንደተሰራ ኦዲተሩ ነው ያረጋገጠው። ይሄንን ነው በሀጂና ኡምራ የተገኘውን ገንዘብ በተለይ በኡምራ የተገኘውን ገንዘብ 2009 ላይ ማግኘት አልተቻለም። ስለዚህ ገንዘቡ የት ገባ እንዴት ገባ የሚለው ነገር ሁሉ አጠያያቂ ሆኗል። ሌላው በዚሁ ላይ የስልጠና ፕሮፖዛል ቅድም ያልኩህ አለ የስራ አስፈጻሚ ደሞዝ ጭማሪ ተደረገ። በጣም የሚገርም ነገር እዚህ ጋር አንድ ቁልፍ ነገር ነው። የስራ አስፈጻሚ ኮሚቴ ደሞዝ ይጨመር ተባለ። ስብሰባ ላይ ሲመጣ እንዴት የስራ አስፈጻሚ ኮሚቴ ደሞዝ ብቻ ይጨመራል? የኑሮ ውድነት ካል የሰራተኞች ደሞዝ አብሮ መጨመር አለበት። ለኛ ብቻ ለምንድን ነው ተለይቶ ደሞዝ ሊጨመር የሚችለው የሚያነሱ ወገኖች ተነሱ። ከዛ በአብላጫ ድምጽ ይጨመር ተባለ። ስለዚህ አሁን ስራ አስፈጻሚ ብቻ ተጨመረለት። ስራ አስፈጻሚ ብቻ ተጨመረለት።
ከተጨመረስ ምንድነው ደሞዝ የሚጨመርበት ምክንያት? ኑሮ ውድነት ተባለ በቃ። ስለዚህ ሌሎች ሰራተኞች አይመለከታቸውም ተባለ ማለት ነው። ልመጣልህ እኮ ነው። በኋላ በሰራተኛው ጋር ይሄ ነገር ተሰምቶ ጉምጉምታ ሲፈጠር 3 ወር ደሞዝ ከተበላ በኋላ እንደገና ይቁም ተብሎ ደብዳቤ መጣ። 3 ወር ተጠቅመናል። ጭማሪው አግባብ አይደለም ተባለና አብሮ ከሰራተኛው ጋር ይታያል ተባለ። እሺ ከዛ በኋላ ለሰራተኛው ሲጨመር ለስራ አስፈጻሚም ተጨመረ። ይሄ የተጨመረው ደሞዝ ግን ከገቢ ግብር ነፃ ነው ይላል። አንድ ሰው ከሚያገኘው ደሞዝ ከ150 በላይ ይሁን አላቅም ብቻ ግብር መክፈል አለበት ይላል። ለምሳሌ ለኔ 4000 ብር ተጨምሮልኝ ነበር። የ4000 ብር ግብር መክፈል አለብኝ። ያ ግብር የሌለው ይላል። ግብር የሌለው ልብ በል። እየተረዳኸኝ ነው አይደለም? የመጀመሪያው ደሞዝ ግብር አለው። አሁን የተጨመረው ግን እኛ እዚህ ጋር ተቀምጠን ስለ ግብር ስናወራ ቴሌቪዥን ላይ ተቀምጠን ግብር መክፈል ግዴታ ነው ይላል። ጠቅላይ ምክር ቤቱ ግብር እንኳን አይከፍልም። ማስረጃ አለ የቀረበ ግብር የማይከፈልበት ይላል። ወንጀል ነው። ግብር የማይከፈልበት በሚል ነው የጻፉት። በዚህ ቃል በቃል ግብር የማይከፈል ቃል በቃል እዚህ ላይ አለ፣ ማስረጃ አለበት። ስለዚህ ግብር የማይከፈልበት ይላል። ለምሳሌ ፕሬዚዳንቱ 6000 ብር ምናምን ተጨምሯል። የ6000 ብር ግብር መክፈል ሲገባው አይከፈልም። ተረዳኸኝ አይደለም? በአማካይ በ5000 ብር እንኳን ብትይዘው 5 ጊዜ 11 55,000 ብር ነው። የ55,000 ብር ግብር አይከፈልም በወር ማለት ነው። በየወሩ ይባክናል። በየወሩ ለግለሰቦች የሚገባበት መንገድ ያለ ይሄን ማስረጃ አቅርቤያለሁ። አይደለም የሚል ካለ ይምጣ እኔ ጋር። ስለዚህ በፊት ለፊት መነጋገር ይቻላል ልፈልጌ ነው። ሌላው በቅድ የተያዘ በጀት ያልጸደቀ ቅድም ያልኩት ነው። አዳዲስ የሥራ መደቦች ለሰዎች ለመጥቀም ብቻ ሲባል ግቢ ውስጥ ያ የሥራ መደብ ያስፈልግ እሱ ጉዳይ አይደለም። አሁን አንድ ሰራተኛ ለመቅጠር በጠቅላላ ጉባኤ ሊጸድቅ ይገባል። ክፍት ባዶ ቦታ ሊኖር ይገባል። የሥራ ክፍሎች ሊጠይቁ ይገባል። በበጀት ሊደገፍ ይገባል። እነዚህ በሌሉበት የፈለገውን ሰው አንተ ዘመድህ ከሆነ ዝም ብለህ ታመጣና እገሌ ክፍልና ስራ ተብሎ ደብዳቤ ሲሰጠው ታያለህ። ስለ በጀቱ፣ ስለ መጽደቁ፣ ስለ ወንጀሉ የሚጠይቅ የለም። ይሄ ምንድን ነው? ከዛም ጋር በኪራይ ሰብሳቢነቱ የሚገኝ ጥቅማ ጥቅም ይኖራል ተብሎ ይታሰባል። እንደም እኮ ቅድም ስናወራ የአንድ ትልቅ መስጂድ ኢማም ልጃቸውን እዛ ቦታ መጥተው ለማስቀጠር የተጠቀሙት ነገር አለ። ልጄን ወሃቢያ ላይ ወስድብኝ ነው ምናምን በሚል እዛ ግቢ ውስጥ እንዲቀጠር የተደረገበት መንገድ አለ። ልጁ ስም መጥቀስ ባያስፈልግም ሰውየው መጡ፣ ልጄ ይቀጠርልኝ እንደዚህ ሊወስድብኝ ነው አሉ። አይ እኛ እንደዛ ከሆነ መልካም ነገር ብለን ስንጠብቅ ለካ ለልጁ ለሹመት ነው የተያዘለት። ጭራሽ ቅጥር ብቻ ሳይሆን ወደ ሹመት መጀመሪያም ተሹሟል እንጂ ተጽፏል እኮ ደብዳቤው። እኛ አላወቅንም። ሰውየው ስራ ላይ እያለ ነው ለእኛ ያ የመጣልን። ስለዚህ እኔ ብቻ ነኝ የሚሉ ወገኖች አሉ። ግልጽ ነው። ይሄ አንዱ ነው። ለግለሰቦች ድጋፍ ወደ 4 ሚሊዮን ብር የተሰጠበት አጋጣሚ አለ። በምን እንዲወጣ የማይታወቅ ቅድም ያልኩ ማለት ነው። ሌላው አዳዲስ የሥራ መደቦችን ቅጥር መፈጸም፣ ለዘመድ ለአዝማድ የውርስ ቅጥር ስርዓት። አንድ መታለፍ የሌለበት ነገር እኛ ቤት ውስጥ የውርስ የቅጥር ስርዓት አለ። አባት ልጁን ተክቶ ያልፋል። አዎ፣ ለምሳሌ አህመድ ሁሴን የሚባል ሰው ነበር፣ ሞተ። ቀጥታ ልጁ ከነደሞዙ ከነምኑ ወጥቶ እዛ ላይ ተቀመጠ። ሰውየው እድሜው የኔ አይነት ነው። ልጁ ይሄንን ልጅ እንኳን አያክልም። ግን እዛው በራሳቸው በአባቱ ቦታ የውርስ ቅጥር ስርዓት ስራውን ይችለዋል አይችለውም። እሱን ማን ያስባል? እሱ የለም። ሁለተኛ እንደገና እህት ስትለቅ ወንድም የሚተካበት ስርዓትም አለ። የውርስ የቅጥር ስርዓት በተፈላጊ ችሎታ አቅምን ባገናዘበ ቅጥር ብሎ መጅሊስ ውስጥ የለም። ደስ ካለህ አንተ የአይንህ ከለር ደስ ካላቸው በስራ አስፈጻሚ ማዕረግም ሊሉ ይችላሉ። መፍጠር ብቻ ነው፣ ደብዳቤውን ብቻ ነው። በስራ አስፈጻሚ ማዕረግ ለምሳሌ አወሊያ ላይ አንድ ምሳሌ ልጥቀስልህ። ጀማል መሐመድ የሚባል ሰው ነበር። ከደህንነቶች ጋር ቀረቤት አለኝ ይላል እና መጅሊሱን እንዲህ ሲያውቅ የነበረ ሰው ነው። በኋላ እኔ ዋና ጸሐፊ እያለሁ ከዛ ቤት አስወጣሁት። መጨረሻ እኔ ስወጣ በምክትል ስራ አስኪያጅነት ማዕረግ የኦፕሬሽን ስራ አስኪያጅ ተብሎ አወሊያ ተመደበ። አንድም ቀን አወሊያ ላይ ቁራጭ ቢሮው ሸረሪት አድርቶበታል። እንደ ኤግዛምፕል ነው የምነግርህ። አንድ ሰራተኛ ወሊሶ ተቀምጦ የ3 ዓመት ደሞዝ የተቀበላለ። እሱ እዚህ ምድቡ ወሊሶ ነው፣ ሰውየው ግን የሚቀመጠው አዲስ አበባ ነው። ወሊሶ ግን ሄዶ አያውቅም። አንድም ቀን ሐሙስ ይሄዳል፣
አይፈርምህና ተብያለሁ ተብሎ ይሄን ይላል መጨረሻ ላይ ያ ሰውዬ አሁን ደብዳቤኔ አወሊያ ተመድቤ እንዲዋና ስራ አስኪያጅ ነገር ሳንቀሳቀስ ሰውዬውን አንጥተው መጅሊስ ያስገቡት እንዲህ አይነት የወረደ አሰራር አለ ለሚታሰበው ለዘመር ለአዝማሪ እንጂ ለጠቅላይ ምክር ቤቱ እድገት የሚታሰብበት አንድ ፎቅ አለ እዛ እየተገነባ ያለ ባለፈው ነካክቸዋለሁ ሁሉ ጊዜ ያ ፎቅ እንደ መልካም አጋጣሚ ይነሳል አንገታቸውን የደፉ መሻይኮቻችን አንገታቸውን ቀና እንዲያደርጉ ነው ደረጃውን የጠበቀ መስጊድ እየሰራን ነው 40 ዓመት ያልተሰራ ማዲያ አዲስ መኪኖችን ለክልሎች እየገዛን ነው ይሄን ነገር አለ እነዚህ በጎጎኖችን በማስፋፋት ሌሎች ህገወጥ ስራዎች እንዲሰራ ይፈልጋል ለምሳሌ መኪኖች የተገዙት እኔ በመኪኖች መገዛ ላይ ተቃውሞ የለኝም እንዲገዙ ፈልጋለሁ መኪኖቹ ሲገዙ ግን በጀት የተያዘላቸው 9 ሚሊዮን ነው ከቀረጥ ነፃ ነው ለስንት መኪና ማለት ለ12 መኪና 9 ሚሊዮን በጀት ተይዟል 9 ሚሊዮን በጀት ተይዟል ወይራስ ግን እነዚህ መኪኖች ከቀረጥ ነፃ ነው ተሞክሯላ ለምን የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በ2008 ዓመተ ምህረት 3 ቪኤት መኪኖችን ከቀረጥ ነፃ አስገብቷል ለነዚህም ጠቅላይ ሚኒስትሩ ፈርመዋል ደብዳቤ አቶ ኃይለ ማርያም ደሳለኝ ለገንዘብና ኢኮኖሚ ልማት ሚኒስትር ተጽፏል ከቀረጥ ነፃ ያን ተከታትሎ ማስፈጸም አንድ አለመቻል ሌላ ነገር ነገር ግን ያንን በጣሰ መልኩ በ36 ሚሊዮን ብር 12 መኪኖች ተገዙ ከ9 ሚሊዮን ወደ 36 ሚሊዮን አደገ 27 ሚሊዮን ብር የስራ አስፈጻሚ ስልጣን አይደለም ጠቅላላ ጉባኤ ከጸደቀው ከፈቀደው በጀት ውጭ ነው ይያልኩ ያለሁትም ይሄ ነው እኔ መኪኖቹ ቢገዙ ግን እነዚህ መኪናዎቹና የተገዙበት ለክልሉ የተፈልገው አይደለም በእነሱ አባባል እንዳያምጹብን ነው ከስልጣናችን ቡድን እንዳይፈጥሩብን ነው እነሱን ለማያዝ ነው ገባ አይደለም ያም መኪኖቹ ሲገዙ ሀገር ውስጥ ሲገዙ ደግሞ ጨረታ ምናምን የሚባል ነገር አለ ያም አልመጣበት ነው አሁን መኪኖቹ ከቀረጥ ነፃ አይገቡም እንኳን ከተባለ ህጉ መሆን የነበረበት ምንድነው ወደ ጨረታ መህር ነበረባቸው አቅም ያላቸው ያላ ሞተርስ አለ ናሽናል ሞተርስ አለ ማራቶን ሞተርስ አለ በላያ ሞተርስ አለ እነዚህ መኪና አስመጪዎች ናቸው ከነዚህ ጋራ ያም ድርጅት ተሳትፎ በጨረታ ሂደት ተገምግሞ ዋጋቸውን አቅርበው ወይ እኛ እነዚህ መኪኖች ማስመጣት አንችልም ብለው ላይ ቀርቡ ይችላሉ በዛን ሰዓት በብቸኛ ተወዳዳሪነትም ሁለተኛና ሶስተኛ ጊዜ ማስታወቂያ ለጥፈክ ስታጣ አንዱ ልታሳልፈው ትችላል የጨረታ ህግ የጣሰ ነው ጠቅላይ ምክር ቤቱ ከጨረታ ሂደት ማግኘት የሚገባውን ከፍተኛ የሆነ ገንዘብ እንዲያጣ ተደርጓል ይሄም የተደረገበት ክልሎችን ለማያዝ ነው በጉባኤ ጊዜ አመታዊ ጉባኤ ስለምናካሄድ ሁሌ በጉባኤ ጊዜ ነገር ይነሳል የዛን ሰዓት አወሊያ ላይ ነበር ጉባኤው የተካሄደው መኪኖቹ መጡ እዛው ግቢ ገቡ ምን ተባለ አየ በቪዲዮ በምን ተቀረጸ ያ ይሄው መኪኖቻችሁ ተገዝተዋል ልብ በል ግማሽ ቀን ጉባኤ አለ እንዴ ሰው አጨብጭቦ ግማሽ ቀን ጉባኤ ተቀብሎ ተሸኘ ስለዚህ መኪኖቹ በጥድፍ የተገዙትም አንዱ ክልሎችን ለማስደሰት ሲባል ነው መኪኖቹ መገዛታቸው ተገዙ ለማስደሰት ሲባል መኪኖቹ መገዛት ብቻ ሳይሆን 27 ሚሊዮን ብር 27 ሚሊዮን መገዛታቸው ፕሮሰስ ቢያደርጉ የሆነች ጥግ ድረስ ቢሄዱ ጠቅላይ ሚኒስትሩ የጻፈው ወደ የሀገር መሪ እኮ ነው የጻፈው የሀገር መሪ እኮ ነው ተከታትሎ አለማስፈጸም ሌላ ነገር ነው የሀገር መሪ የጻፈውን እምቢ ካለው እኮ ደግመህ መህር ነው ግልጽ ነው አባባሌ ስለዚህ እዚህ ጋር ምንድነው አንደኛ በጀት አልነበራቸውም የተያዘው በጀት ሳይሆን ባልተያዘ በጀት ተገዙ በጨረታ ሂደት አላለፉም ጠቅላይ ምክር ቤቱ ይሄ ምንድነው ስራን ያለ ስልጣን በመምራት ከፍተኛ የሆነ የህዝብ ሙስሊሙን ገንዘብ አባክነዋል ነው እያልኩ ያለው ክቡራን ተመልካቾቻችን ስለ መኪኖች ነው አንስተን ስናወራ የነበረው እንደተመለከታችሁት ወደ 9 ሚሊዮን ብቻ ቢሆንም የተመደበላቸው ግን 27 ተጨማሪ ተደርጎ ወደ 36 ሚሊዮን ብር መኪኖቹ እንዲገዙ ተደርገዋል መኪኖቹ እንዲገዙ ሲደረጉ ደግሞ የምንም አይነት የጨረታ ሂደት ውስጥ አላለፉም ብቻ ተገዝተው ወደ ግቢው እንዲመጡ ተደርጓል ነው እያሉ ነው ያሉት አሁንም የተለየ ሐሳብ አለን የሚሉ ካሉ ለማስተናገድ ዝግጁ ነን ከረፍት በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰን መተናል አሁንም ከእንግዳዬ ጋር የማድረገው ቆይታ አልተጠናቀቀም ማንኛውም ሐሳብና አስተያየት ያላችሁ አሁን ከስር በምትመለከቱት የአጭር መልእክት መላኪያ ስልካችን በመላክ ሐሳባችሁን አስተያየታችሁን መስጠት ትችላላችሁ ለምታደርጉት ማበረታቻ እንዲሁም ለምትሰጡን አስተያየት ቅድሚያ ምስጋናችን ይድረሳችሁ እሺ መኪኖቹ በዚህ መልኩ ሄዱ ያለ ጨረታ ያው 27 ሚሊዮን ብር መጅሊሱ እንዲያጣ ተደርጎ ተገዙ ሌላስ ምን ችግር አለ ጥቂት ደቂቃዎች እንግዲህ ይሄንን ለማጠቃለል ያህል
ዋናው ነገር እንግዲህ ይሄን ሁላ ኮራፕሽንና ክራይ ሰብሳቢነት የተደራጀ ሌብነትን እየመራ ያለው በህግ አለመገዛት ነው ብያለሁ። ዋና ከሚባሉት አንዱ የ27 ሚሊዮን ብር ነው የመኪኖቹ። ከዚሁ ጋር ተያይዞ ለግለሰቦች ድጋፍ የተደረገ 4 ሚሊዮን ጠቅላላ ጉባኤው ሳያጸድቀው አሁንም የተሰጣለ እውቅና ያለው ለጀማ ንጉስ መስጊድ 1 ሚሊዮን፣ ለጅማ መስጊድ 1 ሚሊዮን፣ ለቤንሻንጉል መስጊዱ ምን ማስፋፊያ መሰረተ ድንጋይ መጣያ ግን ያ 1 ሚሊዮን ብር ከሄደ በኋላ መስጊዱ ላይ የታየ ለውጥ እኔ አላቅም እሱን። ከዛ በኋላ መረጃም አይቀርም ሪፖርትም አይቀርብም። ገንዘቡ ነው ቼክ ተፈርሞ የሚሰጠው። ቤንሻንጉል ላይ 538 ሚሊዮን ብር እንደዚህ ለሳምፕል ለእንትን ነው እነዚህን ማነሳቸው። እዚህ ላይ እንደው ይሄ በግለሰብ ደረጃ የሚከበሩ መውሊዶች አሉ። በነገራችን ላይ ክቡራን ተመልካቾቻችን እዚህ ላይ መውሊድ ይከበር አይከበር የሚል ውሳኔ መስጠት ስራ አይደለም። መውሊድ በመጅሊስ ውስጥ በመልካም ሁኔታ ከሚከበሩ በዓላቶች ውስጥ አንዱ ነው። በሰፊው ነው የሚከበረውና እንዲያውም በግል ደረጃ የሚከበሩ መውሊዶች አሉ። ለአንድ ግለሰብ አገሩ ላይ ለሚያደርገው መውሊድ የወጣው ጫ እንደሚባል ሰምተናል። እንግዲህ ምንድነው የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት አንዱ አጠናክሮ ከመሄድባቸው ነገሮች መውሊድ ነው። መውሊድ በደመቀ ሁኔታ ይከበራል። በተለያዩ ቦታዎችም ይከበራል። እንደ ሀገር ያው መውሊድ መከበር ያለበት አንድ ቀን ነው በብሔራዊ ደረጃ በአገራችን ማለት ነው። የኢትዮጵያ እስልምና ጉዳይ ደግሞ በተለያዩ አጋጣሚዎች በተለያዩ ቦታዎች መውሊድን ያከብራል። በጣም ብዙ ጊዜ በተለያዩ ቦታዎች ዘንድሮ ዝብ ያከብር እየቀያየረ ነው በየክልሎቹ በሀድራ ቦታዎች ላይ። ነገር ግን ከዚህ ውጪ የሚደረጉ ነገሮች አሉ። ግለሰቦች ለሚጠይቁት ለሚያወጡት መውሊድ በነገራችን ላይ ሲኖርህ ነው አይደል መውሊድ ማውጣት ያለብህ ይመስለኛል። እኔ አንተ ግን ትመጣና ድጋፍ አድርጉልኝ ብለህ ልትል ትችላለህ ትላለህ። አዎ ስለዚህ ድጋፍ ይደረግልኝ ይጻፋል። ያንን ይዘህ የተወሰነ ብር ይሰጣል። በጣም የሚገርመው ግን የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት የሰራውን አንድ ትልቅ የገዘፈ ስህተት ነው የምነግርህ። 250 ሚሊዮን ብር አልፋዲል ሀድራ ለሚባል 250 ሺህ አልፋዲል ማለት ዋና ጸሐፊ ነው። 250 ሺህ ብር ለአልፋዲል ሀድራ ተብሎ የተከፈላል። ልብ በል ቤታቸው ውስጥ ወይ በሀገራቸው ላይ ቤንሻንጉል ለማክበር ነው። አልፋዲል እንግዲህ ሀድራ ያለው ወይ መሻይክ ነው ተብሎ አይባልም። ያን የመሰለ ነገር አለ። ከዚሁ ጋር ተያይዞ በመውሊድ ጊዜ ማበረታቻ የሚባል አለ። መሻይኮቻችን አንገታቸውን ቀና እንዲያደርጉ ይባላል። እኔ ትክክል ነው፣ ቀና ማድረጋቸውን እደግፋለሁ። ጥሩ ነው እንቀበል። ግን አመላመሉ ላይ የፈለጉትን ነው ሽልማት 5 ሚሊዮን ብር ሲሰጥ ለምሳሌ አንድ ሰው ሁለት ጊዜ የተከፈለ አቃለሁ እኔ 5000 ብር ለምንድን ነው ያ ሰው አንድ ጊዜ በተደጋጋሚ የሚመጣው? ሌሎች መሻይኮችስ የሉንም? እንደዚህ አይነት ነገሮች ሁሉ አሉ። ማበረታታት አለበት። በዚህ ላይ ልዩነት መፈጠር የለበትም ነው እኔ እያልኩ ያለሁት። እና እንደ አጠቃላይ እንግዲህ እነዚህን የመሰሉ አጸያፊ ብዬ ነው የምላቸው አጸያፊ የሆኑ አሰራሮች አሉ። እነዚህ ይወገዱ ትክክል አይደሉም ብለህ ካልክ ግን የለህም በቃ ከተቻለ መገደል ነው ያለብህ። ከጠነከርክ ነው ህይወትህን የምታወጣው፣ አለበለዚያ ግን መጥፋትህ ነው። ስለዚህ ይሄን የመሰለ ነገር አለ። እንግዲህ እንደ አጠቃላይ ይሄን ይመስላል። ሌላው በሚቀጥለው እንቀጥል ወይስ እንቀጥላለን የምንል ከሆነ እስቲ ሙስና መንስኤዎችን እንጥቀሳቸውና ቅድም የጠቀስኳቸው አሉ በምን ምክንያት እንደሆኑ እነዚህ ሙስና እንግዲህ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ውስጥ ሙስና በጥቅም ጋብቻ የተሳሰረ በቃ በጥቅም የተሳሰረ ጋብቻ ተመስርቷል። እነዚህም 4 ወይ 5 የሚሆኑ የሙስና መንገዶች አሉ። አንደኛው ግንባታ ነው። ሁለተኛው ግዢ ነው፣ መኪኖችን ጠቅሻለሁ። ሶስተኛው ሀጅ ነው፣ እሱንም አይተነዋል ነካክተነዋል። አራተኛው አበል ነው፣ የሀገር ውስጥና የውጭ። አምስተኛው አንዋር መስጊድ ነው። አንዋር መስጊድና ዙሪያው እሷን ብቻ እናንሳትና ሌላውን በቀጣይ ፕሮግራም እናብራራዋለን። አንዋር መስጊድ እንዴት ሆኖ ነው የሙስና በር ሊሆን ይችላል? እንግዲህ ምንድነው አንዋር መስጊድ በኢትዮጵያ ውስጥ ያው ታላቁ ነው የሚባለው። በዚህ ላይ በመጀመሪያ ደረጃ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በመተዳደሪያ ደንቡ ላይ በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ውስጥ የሚተዳደሩ እስላማዊ ቅርሶች የሚባሉ አሉ። በኢትዮጵያ በዋናው በፌደራሉ የሚተዳደሩ ናቸው። ለምሳሌ አንዋር
ጀማኑ አንዋር መስጊድ አለ ጀማኑ ጉስ አለ ነጃሺ ድሬ ሼክ ሁሴና በዝም ወዲ ያለ መሰለኝ ወደ 7-6 ነገር ላመጣዋለሁ ይነገር እነዚህ በፌደራል እስልምና ጉዳይ ነው የሚተዳደሩት ይላል ነገር ግን አንዋር ከነዚህ ውስጥ አንዱ ነው ነገር ግን ወደ አንዋር መስጊድ ስንመጣ አንዋር መስጊድን በተመለከተ ጠቅላላ ጉባኤ ሳያጸድቀው ስራ አስፈጻሚ ኮሚቴ ሳይስማማበት በአንድ ግለሰብ ብቻ ለአዲስ አበባ ከተማ እስልምና ጉዳይ ምክር ቤት ተሰጥቷል የሚል ደብዳቤ ተጽፏል ወደ ክልል ለምን ነጃሽ አልተሰጠም ለትግራይ አላቅም እሱን መሰጠት ነበረበት እንደዛ ከሆነ ከዛ በኋላ እዚህ ጋር ከተደረገ በኋላ መጨረሻ ላይ ሁኔታውን ስንከታተል በአንዋር መስጊድ ዑመር ሰመተር ትምህርት ቤትን ጨምሮ ከፍተኛ የሆነ የገንዘብ ፍሰት አለ ለዛ ጥቅም ሲባል በቀጥታ በጠቅላይ ምክር ቤቱ ከሆነ ጠቅላይ ምክር ቤቱ ውስጥ ትንሽ ጠንከር ያለ ሰውም አለ እንዴት የሚሉ ወገኖች አሉ እንዴት ወዴት ይያለ የሚቆጣጠር አለ በዛ በኩል ራሱ ጠቅላዩ እየሰራው ነው ራሱ ጠቅላዩ በእጃዙር እየሰራው ነው ስም ቀየረ እንጂ ለዛ ነው ለዚህም መገለጫ የሚሆን ምንድነው እስካሁን ድረስ በዚሁ በአንዋር መስጊድ ዙሪያ ሰበብ ከ2005 ጀምሮ 4 ፕሬዝዳንቶች 4 ጸሐፊዎች 11 የሥራ አስፈጻሚ ኮሚቴ አባላት ተባረዋል አሁን መረጋጋት እንዳይኖር መረጋጋት ለምን መሰለህ እነዛ ሰዎች መጅሊሱ ነው የሚያስቀምጣቸው ምን ይላል በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት መተዳደሪያ ደንብ እያንዳንዱ ምክር ቤት ወይንም ደግሞ አንድ የሥራ አስፈጻሚ ተጠሪነቱ ለመረጠው ህዝብና ለወከለው ክልል ነው ይላል ለምሳሌ እኔ አሁን ለጋምቤላ ነኝ እኔን ከስልጣን ማውረድ የሚችለው የጋምቤላ ሙስሊም ማህበረሰብ ነው የጋምቤላ ሙስሊም ማህበረሰብና የጋምቤላ ክልል እስልምና ጉዳይ ምክር ቤት ነው እኔን እኮ የላከኝ የጋምቤላ ክልል እስልምና ጉዳይ ምክር ቤት ነው ወደ አዲስ አበባ ተዛ ግን እንዲነሳ የተጻፈብኝ በ3 ስራ አስፈጻሚ ነው ህገ ወጥነት ልብ በል ገና ይመጣል ወደፊት የምናየው ነገር ነው ስለዚህ አዲስ አበባና ድሬዳዋ ተጠሪነታቸው ለህዝብ ሙስሊሙ ነው ለክልላቸው ነው የሚሰሩት ስራ ግን በጠቅላይ ምክር ቤቱ እውቅና ማግኘት አለበት ይላል በኢትዮጵያ እስልምና ፌደራሉ ማወቅ አለበት ይላል እውቅናዎቹ ምንም ነገር ማድረግ አይችልም አንዋር መስጊድ ላይ ሱቅ ሊሸጡ ቢነሱ ይሄ ማወቅ አለበት ገብቷል አይደለም በእጃዙር ነው አሁን እየመራው ያለው ግን እነዚህን አካላት ሲያሰናብት የአዲስ አበባና የድሬዳዋ ከተማ እስልምና ጉዳይ ምክር ቤት ተጠሪነቱ ለፌደራል ነው ብሎ ነው የሚለው የሚተረጉሙት እነሱ ተጠሪነታቸው ለክልላቸው ሙስሊም ማህበረሰብና ለክልላቸው ጉባኤ ሆኖ የሚሰሩት ስራ ግን ለፌደራሉ መሆን አለበት ይላል በዚህ የተነሳ እነዚህን ሰዎች እንዳይረጋጉ የሚያባረረው ማን ነው የሚያግደው ይሄኛው መጅሊሱ ያግዲና እታች ወርድና ያሰበስባል ተሰነብታችኋል በሚል ይሄን ያደርጋል ከነዚህ ውስጥ ግን አንድ ለየት ያለ ነገር ልነግርህ የምፈልገው አንደኛው ፕሬዚዳንት 247 ሚሊዮን ብር የእጅ መንሻ ይመጣል 247 ሚሊዮን ወይስ 247 ሚሊዮን ነው ሺህ ማተው እንዴ ሚሊዮን ነው የመጣው ያንን ሲመጣ በአንዋር መስጊድ ዙሪያ ይሄን የዑመር ሰመተር ትምህርት ቤትን ጨምሮ በኮንቴይነር ለአሜራ ቤቱ የተሰርተው ሊሸነሽኑ 247 ሚሊዮን ብር ገንዘብ ያዋጡና የአዲስ አበባ መጅሊስ ከፈለገ 30 ሚሊዮን ሊሆን ይችላል የነየቱትን ነው እነዚህኞቹ የሚሰጡት ግልጽ ሆነልህ አይደል 247 ሚሊዮን ብር ይመጣና ከዛ በኋላ በዛ በ247 ሚሊዮን ብር እነሱ ሱቆችን ሰርተው ለ10 አመት ሊያከራዩ ለ10 አመት ቁልፍ ሸጠው መጀመሪያ ቁልፍ ሸጣሉ ከዛ በኋላ ምንም አያቅም ያኛው ታውሯል አሁን የአዲስ አበባ መጅሊስ አያቅም መጨረሻ ላይ ይሄ ሰውዬ ማን ነው የላካችሁ ይላችሁ ተልከነ የመጣ ነው ይሉታል ማን ነው የላካችሁ የመጅሊሱ አመራሮች ከዛ አንድ የመጅሊስ አመራር እሱ ጋር ተብለን ነው ይላሉ ሰውየው ሪከርድ አድርጎ ድምጻቸውን ይዞ አይ እንደዚህ ሳይሆን አንዋር መስጊድ ዙሪያው መሰራት ያለበት ፕሮጀክት ፕሮፖዛል ቀርቦ ህብረተሰቡ ፈልጎት ህብረተሰቡን ያሳተፈ ኮሚቴ ተዋጥቶ ህዝበ ሙስሊሙ የኔ ነው በሚል የአዲስ አበባ ፕሬዝዳንት ናቸው ሼህ መሐመድ ኑር የሚባለው በዚህ መሰረት ነው ይልና ይመልሳቸዋል በዛ ያ ነገር ይከሽፋል ይሄ ግለሰብ እንደገና አሁንም ጥርስ ውስጥ ገብቷል ልበል በእነዚህ በላይኞቹ አካል ጥርስ ውስጥ ገብቷል ያንን ስለከለከለ 47 ሚሊዮን ብር ስላስመለሰ ጥርስ ውስጥ ገብቷል መጨረሻ ላይ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት አመቱ የሚያልቀው 2009 ላይ ነው የሥራ ጊዜውን ይጨርሳል 2005 2006 2007 2008 2009 ይጨርሳል ስለዚህ 2010 አዲስ አመራር ነው መግባት ያለበት
ስልጣናችንን የማራዘም ስልጣን አለን ደንባችን ይፈቅዳል የሚል ጥያቄ በጉባኤ ይነሳል ደንቡ ግን ይፈቅዳል እሺ ከዛ ኦሮሚያ ባህል ማዕከል ስቴዲየም አካባቢ እዛ ነበር ስብሰባው አዛጋ ሲነሳ አንሄ አሁን ምለሰውዬ ይነሳና አይ ይሄንን ማድረግ የለብንም ለምን ሙስሊሙ ህብረተሰብ እናወያይ መጀመሪያ ደንባችን ይፈቅዳል ልማታዊ ስራዎችን ጀምረናል እነዚህን ስራዎች ጀምረን ይያለ መውረር ተገቢ አይደለም ተብሎ ከታመነ መጀመሪያ ሙስሊሙ ህብረተሰብ እናወያይና አይ በጎጎና አለው ተብሎ የሚባል ከሆነ እንቀጥላለን አለበለዛ ግን ጊዜውም ገና ስለሆነ አሁን ይሄንን ማንሳት ባይኖርብን ይላል መቼ 2009 ላይ ነው እንግዲህ 2008 ጉባኤ ላይ ነው ተመልከት እንግዲህ ገና በ2008 ከሁለት ዓመት ገና እኮ ነው አይ ይቺ ባቄላ ታደረች አትቆረጠምም አታስፈልግም ተሰናብተዋል አሁን ከስራ ውጭ ነው በጣም እንግዲህ ክቡራን ተመልካቾቻችን በአንዋር መስጂድ ዙሪያ አንዱ የሙስና በር ተብሎ ነው የሚታወቀው እንደሚታወቀው በጣም በርካታ ብሮች የሚንቀሳቀሱበት አካባቢ ነው የገበያ ቦታ መርካቶ አካባቢ ያለ መስጂድ ከመሆኑ አንፃር የብዙ አይኖች ትኩረት የተደረገበት ነው በነገራችን ላይ ይሄ መስጂድ ባለፈው ፕሮግራማችን እንደተመለከታችሁት ለትንሿ መስጂድ ምንጣፍ መግዛት አቅቶት በአህለል ኸይር ምንጣፍ ያስበዛበት ሁኔታ አለ ይሄ በጣም ትንሽ ግራ የሚያጋባ ነገር ነው እና የሚመለከተው አካልም ሊከታተለው ይገባል እንዲሁም ምንጣፍ መግዛት ስላልቻለን ተብሎ ለተወሰነ ጊዜ መስጊዱ ተዘግቶ እንደነበረ መረጃዎች አሉን መስጊዱ ቆሽሿል እንደዚሁም ከላይ ያለው ታንከር ውሃ ያስገባ ወደ ውስጥ ያበላሸ ነው ያለው አሁን አህለል ኸይሮች ወደ 400 ሺህ ብር የገዙት ምንጣፍ እንኳን እንደማይበላሽ ምን ዋስትና የለው አሁንም እንደግል አቋም መናገር የምንፈልገው ነገር ምንድነው ይሄ ምንጣፍ በቀጥታ ወጥቶ ለገጠር አካባቢ ላሉ ለተቸገሩ መስጊዶች ሊሰጥ ይገባል አንዋር መስጊድ ግን ራሱን መቻል ይችላል ብለን ነው የምናስበው ክቡራን ተመልካቾቻችን በዚህ በብልሹ አሰራር ኪራይ ሰብሳቢነት ደንብ መጣስና የሙስና ጉዳዮች ላይ ያነሳናቸው ጉዳዮች እነዚህ ብቻ አይደሉም በርከት ያሉ ሐሳቦች ያሏቸው ጥናታቸው እንዳየነው ከሆነ በሌላ ክፍል ተመልሰን እንመጣለን ጠብቁን እዚህ የዛሬውን ፕሮግራም ስለተከታተላችሁን ከልብ እናመሰግናለን የዛሬው ፕሮግራም ኮዲ ተጠናቋል ሰላም አለይኩም ወራህመቱላሂ ወበረካቱ